እጠብቃለሁ እንጂ ማንንም እንዳታምኝ ያላሳደግኳት ወንድ ባየው ቁጥር ያ ኢሜጅ ነው ሊመጣልኝ የሚችለው ራስሽ ሆነሽ አይደለም የሚቆይሽው ሻይ ቡናም እንዲያምርሻል ይሄን ያክል ፍቃዱ እኔ ጋር ነው መጀመሪያ ቤተሰብ አልተቀበለው ብሎኩ ሙሉ ስለኝ ነው የሚያወራው ኃይለኛ ፋይት ውስጥ ነሻለሽ ስለሚወዱኝ እኮ ነው ጠየቂያለሽ አይደል ዘነቡብኝ ሰዎቹ ባያቸው እጪ ላይ ግን እኮ ሌላ ነኝ ጸጉሬ ተንጨባሩ ሺቲ አድርጌ ሲያይ ጥሎኝ ወጥቷል ምን ሆናብኝ ነው አይነት ነገር ማለት ነው እኔ በደንብ እናገራለሁ ኦፍ ኮርስ እሱ ቀጥል ከየት ተምረሹ ነው ቢኮ ገርሞኝ ለምን ንገሪኛ እያጠናው ነውና ድንገት ደም ሲፈሰኝ ሁሉም ሰው አለበት በነገራችን ክፍታለሁ ነው በምን ትይስት አርግሹ በረሲም ቋቋ እኔ እንደናታው እንደነግጣለሁ ያው ብቻዬን ነው የምኖረው በቃ ስለ አባቴ የማይሆን ነገር ሲነገረኝ ነው የምሰማው ሪፈር መሆን አይችልም ሊሆንም ላይሆንም ይችላል ይኮ ማን ይብረልሻል እዚህ ጋር እኮ ተፈቀረ ሰላም ጤና ይስጥልን ተመልካቾቻችን እንዴት ከርማችኋል በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን እንዴት ናችሁ የልቤ እውነት ተሰኘው ተወዳጅ ፕሮግራማችን ላይ ነው የምንገኘው ዛሬ እንግዲህ በእድሜ በጣም ከማማ ጋር ኦልሞስት ተመጣጣኝ እንግዳ ይዤ መጥቻለሁ በኢንስታግራም እና በቲክቶክም እንደዚሁ ሰላም አንስታፓብል ሰላም አንስታፓብል ብላ ቲክቶክም አላት ኢንስታግራምም አላት ለይ ስሜት ለውጦችን አስተዳደግ ላይ ማንነት ላይ በጣም ብዙ ነገር ያወራችን ነው እቺ ልጅ ገና በዚህ እድሜዋ እንዴት ነው ማን ነው እንዴት አድርጎ ነው ያበሰሏት በያሰብኩና ሲላውራት እንደ እናትና እንደ ልጅ በደንብ ዲያሎግ ይኑረን በደንብ እንከራከር እናወራ እንፋጭ በያስቤ ዛሬ ጠርቻታለሁ እንግዲህ የልብን ተሰኘው ፕሮግራማችን ላይ ነው ያለነው እኔ አርቲስት ገነት ንጋቱ ፕሮግራሙን መራዋለሁ ፕሮግራሙን ማየት ከመጀመራችሁ በፊት ሰብስክራይብ ላይክ እና ኮሜንት ማድረግ እንዳትረሱ በነገራችን ላይ በጣም ነው ደስ ያለኝ ስላገኘሁሽ እኔም በጣም ደስ ብሎኛል እኔና ብዙ ነገር አለው ቲክቶክ ላይም ኢንስታግራም ላይም እና በጣም ገርሞኝ ነው እቺ ያለ እድሜዋ እንዴት ነው 21 አመትሽ ነው ያ በዚህ እድሜዋ እንደኔ እድሜ ነው የምታወሪው በደንብ በብስለት ነው የምታወሪያቸው ነገሮችና ገርሞኝ እስቲ ቆይ ለወላጆችም ባንቺ ድምም ካንቺ በታች ላሉ ተማሪዎች ልጆች ወጣቶችም ብዙ ነገር ማስተማር እንችላለን ብዬ ነው የጠራውሽና ዌልካም ብያለሁ አመሰግናለሁ በጣም አክብረሽ ለጋበሽኝ በጣም ነው አመሰግናለሁ ቴንክ ዩ እሺ አመሰግናለሁ ሰላም ብራኑ እባላለሁ ምኖረው አዲስ አበባ ነው የተወለድኩትም እዚሁ ነው ከዛ በተረፈ ምሰራው ሰዎች ላይ ነው ኦኬ ፐርሰናል ዴቨሎፕመንት አሰልጣኝ ነኝ ሽያጭ ላይ ምሰራለው ብቻ ቤዚክሊ ሰዎች ላይ ነው ምሰራው ሰውን መገንባት ላይ ነው ምሰራው ይሄ ፍላጎቴ ደግሞ ከልጅነት ጀምሮ ነው ሰው ማውራት ማማከር ምናምን ይመቸኛልና ከ11ኛ ክፍል 8 9 ሁላ ጀምሮ እንደዚህ አይነት ነገሮች አሉብኝና በቃ ፍላጎቴ ይዛ ላይ ነው ምናምን ነገር ብዬ ደብረ ማርቆስ ዩኒቨርሲቲ ተመረለው አንድ አመት ነው የቆየሁት እዛ በሰላም ኬዝ ምናምን ምክንያት ብዙ ሀገሩ ሰላም አልነበረም በዛም ደግሞ ብዙ አመት መቆየቱ ማስፈላጊ ሆኖ አልታየኝም ለኔ ላንቺ በግሌ ኮርሶችን ወሰድኩኝ በግሌ ያነባለው ፐርሰናል ኮች አለኝ ምናምን በራሴ መንገሮችን እንተናልኩኝ ዞሮ ሰው ላይ ነው መስራት የምፈልገው ቪዥኔን አውቀዋለሁ በደንብ ስለዚህ በቃ አለመጨረስሽ እዚህ መተሽም አለመቀጠልሽ ተጽኖ የለው ለኛ አልፈጠረብኝ ጭራሽ ካለብኝም ኤኒ ታይም መቀጠል የምችለው ነገር ነው ብዬ ስለማስብ አሁን ላይ ግን ያው ትምህርትን የምናይበት መንገድ አለ ሲስተሙ ብቻ ለኔ ጥሩ አልመሰለኝም ማለት ቦታው ኢንቫይሮንመንቱ ምናምን የሚያሳድገኝ አልሆናለ ዩኒቨርሲቲ ማለት ነው ኦኬ እና ለገንዘብ ምናምን ተብሎ ይሄ ቤተሰብ በሚያስብበት መንገድ ተቀጥሬ ምናምን አይነት ነገር ብዙም ስለሌለኝ እኔ ጋር በቃ ለምንድን ነው 3-4 አመት ማቃጠለው ምናምን ነገር ብዬ ቢያንስ በ6 ወር በ3 ወር የሚያልቁ ነገሮችን ነው በጎን የጀመርኩት እንደዛ አረኩኝ ካስፈልገም በርቀት የሚቀጠል ነገር ነው ብዬ ስላሰብኩ ተውኩኝ ቤተሰብ አልተቀበለው ያው ፍቃዱ እኔ ጋር ነው መጀመሪያ በርግጥ ደስ አይላቸውም ስልሽ ምክንያቱም የመምህር ልጅ ነኝ ቤት አባትሽ መምህር ናቸው ያ እና ጭራሽ ከባድ ነው ምክንያቱም እነሱ የሚያስቡት መንገድ አለ ልጅ ከተባለ አመጣጤ በጣም ሲሪየስ ተማሪ ጎበዝ ተማሪ የለም አንደኛ ነው የምወጣው አንደኛ ሁለተኛ ያቁኛል በጣም ጭቀለሚ ተማሪ ፋራ ስግጥ ያልኩኝ ማለት ነው እና ከያስኩ አንድ ነገር ግጥም አድርጌ ነው በጣም ተወዳዳሪ ተማሪ ምናምን በቃ ከዛ ነገር ሁሉ ውጪ ሁሉ አላቅም ጭራሽ ተኛ ክላስ ላይ ሲሪየስ ተሸላሚ ምናምን ነበርሽ እሺ ኮኮብ ጽባኔ ተማርኩት ኤሌመንታሪ ምናምን ከዛ ወደ በሻሊ መጣው እዛ ተምራለሁ እና ብቻ ሲሪየስ ነበርኩኝ ግቢ ከሄድኩ በኋላ ብዙ ነገሮችን መማር ጀመርኩኝ ምን ተማርሽ ማለት ለግን ይሄ እንደዚህ ነው የሚቀጥለው ይነጋል ዶርም አለ ከዛ ክላስ ነው ከዛ ብቻዬን ነኝ ኮኑ የሆነ ሰው አለ ጀማል ምናምን እና እንደዚህ ነው የሚቀጥለው እንደዚህ ብቀጥል የዛሬ ምናምን አመት ከዛ በኋላ ተመርቄ ነው ላይፍን ማስበው ብዬሳስበው ለራስሽ ወሰንሽ አይሆንም አልኩ የመጀመሪያ አይሆንም ብለሻችሁ ስትያችሁ ቤተሰቦችሽ እኔ እንደናታው እንደነግጣለሁ ማዘር ደንግጣለች አዎ እንደናታ
ይለግጣለሁ። አዎ ይገባኛል። ደስ አይልም እንዴ? አልቅሳለች በጣም በጣም ያለቀሰችው ማለት መለመን ይቀራት እባክሽ ምን ሆናብኝ ነው አይነት ነገር ማለት ነው። ምክንያቱም በቃ ሳድግም ከቤተሰብ ቃል ውጭ አትወጣም እቺ ልጅ ተባልኩኝ ያደግኩት። በጣም በቃ አይደል የመጀመሪያ ልጅ ነኝ። የመጀመሪያ ልጅ ነሽ? ስንት ናችሁ? አሉ እንዴት ብዬ ልንገርሽ? የተለያየ ቤተሰብ ናት? እናትና አባቴ አንድ ላይ ስላልሆኑ በእናቴ በኩል ብዬ አወራሻለሁ፣ በአባቴ በኩል ብዬ ላወራሽ እችላለሁ። አጠቃላይ ወደ አትቁጠራቸው እህትና ወንድም አለ የመጀመሪያ ልጅም ስለሆንኩኝ በቃ ትምህርት ላይም ደግሞ እኔ ነኝ በጣም እንትን ጎበዝ። ከኔ ታናሽ እሱ ብዙም በትምህርት አይጠበቅም ስኬለስ ነው በቃ አይደለ ብዙም እንትን ስለሌለው ችግር የለም እሱ ጨርሶ ነገር እናሰራዋለን ምናምን ነው የሚባል ነው። እኔ ጋ ግን በጣም ጎበዝ ስለሆንኩኝ የሆነ ስም አለኝ ብቻ መጣሪያችን ምናምን ይሆናል መኩሪያችን ተምረሽ ነው የምታኮሪኝ ልጄ ምናምን ነውና የዛም ጎበዝም ስለምባል ከደረጃው አላልፍም። በቃ ሁሌ እናቴን ስም እያስጠራው ሁሌ ጎበዝ እቺ ልጅ ምናምን ብቻ እኔንም እንዳልሆን ነው የሚሆነው። አንዳንዴ ያሰምኩት ግን እንትን አለው እቺ ልጅ ጎበዝ ናት ሲባልም ራስሽንም ትገድቢያለሽ። ራስሽን አትሆኚም። በጣም ጎበዝ ለምሳሌ ጨዋ ለምሳሌ ትሞክሪያለሽ። ውጪ ላይ ግን እኮ ሌላ ነኝ እኮ ቤት ግን ምስኪን መስላለሁ። አዎ ጓደኞች ጋር ሊሆን ይችላል። ግን ትምህርት ቤት ውስጥም ተማሪዎች ዝምተኛ ናት እንዲሉኝ ብቻ የምትፈልጊው ፐርስፔክቲቭ ጋር ከሰው እይታ ጋር አንድ አይነት ለመምሰል ሞክሬ አውቃለሁ። በጣም ራስሽ ሆነሽ አይደለም የሚቆይሽው? ኦፍ ኮርስ ይቆይሻል። ተምሬበታለሁ። አሁን ስለ አውተንቲሲቲ እኮ አስተምራለሁ። ራሳችሁን ሁሉ በጣም እንዴ የማስተምረው ለምን ስላለፍኩበት ነው። ማወራቸው ነገሮች ሁሉ የኖርኳቸው ስለሆነ ስለ ሰው ብላችሁ ብዙም እንትናት ብሎ ራሳችሁን አዳምጡ ምን ነገር ያለው። ልጅነትሽ ላይ እንዴት ነበር? መቼ ነው ዲቮርስ የተፈጸመው ቤተሰብ ጋር? ልጅ እያለሁ ኬጂ ስለዚህ ከእናትሽ ጋር ይኖርሽ ጠቅላላ በቃ አንደኛና ሁለተኛ ክፍል ድረስ ነው ከአባቴ ጋር ብቻ የኖርኩት። ኦኬ እንጂ ተለያዩት ገና ኬጂ ያለው ክፍል አስተውሳለሁ። ስለማስተውስ ነው የምነግርሽ ተነግሮኝ ሁሉ አይደለም። እሺ እና ያኔ ከአባቴ ጋር ነበር የምኖረው። አባትሽ ጋር ብቻ? ኦኬ 2 አመት እስከ ሁለተኛ ክፍል። እሺ ከኬጂ ጀምሮ ማለት ነው። ግን የተለያዩት ኬጂ ያለው ስለዚህ 2-3 አመት ነው የኖርኩት አባትሽ ጋር ነው። ከዛ እንዳትሽ ጋር እንዴት መጣሽ? ያው አላልመች ሲል ይመስለኛል ፍርድ ቤት ምናምን አንዳንድ ነገሮች ነበሩ። ያው በቃ ሞሮፍ ደግሞ ያው ከእናት ጋር ሲታደግም ቆንጆ ነው። እናት ነው የመሰለ የለ ያው በእርግጥ እናትም አባትም እንትን ነው። ግን ሞር በኤክስፒሪየንስ በምን ታውቂዋለሽ አንቺ ትሪትመንት የእናትነት ይሄ እንትኑ ብዙ ወንዶች ጋር ያለ አይመስለኝም። እኔ አይ ወንድ መጥፎ ሆኖ እኮ አይደለም አልተፈጠረም እንጂ አባት ነው። አዎ አይ ነው። እኔም እኮ አንቺ ጋር ተቃውሞሽ አይደለም ልጅ አባት የራሱ ግን እናት የተኛበት አንጀትም አይችልም። እናት በተፈጥሮ እናት ነች። በቃ ምን ግልጽ ነው ይታወቃልና። በጣም ወጣት ነች። አባት ኦኬ ወጣት ነች ስልሽ አሁን ብታይ ሲስተር ነው የምትመስለው። በቃ እውነትሽን ነው። አላገባችም? አግብታለች። ራሷ ህይወት አላት። አግብታ ወልዳለች? ሁለቱም አግብተው ወልደው። አንቺ ከእሷና ከባለቤቷ ጋር ነሽ አብረሽ? ያው ብቻዬን ነው የምኖረው። ወጥተሻል እንዴ? ቆየሁ። ስንት ዓመት? እኔ 19 ዓመት ሊዝ አካባቢ ስል ነው የወጣሁት። ትምህርትሽን ትተሽው ወጣሽ? አዎ ብቻ ግቢም ሆኜ ብቻዬን ነኝ። ዩኒቨርሲቲም ሆኜ ግቢ ትንሽ ነው የቆየሁት። ውጪ ኖር ያለው ግቢ ውጪ ተከራይቼ ማላውቀው ሀገር ማለት ነው። ኢኮኖሚካል አቅምሽ እንዲህ እሰራለሁ ታገኛለሽ። አሁን በምታያቸው ነገሮች የሚገርም ነው በጣም። ምክንያቱም ቤተሰብ ብር ማስላክ ምናምን ትንሽ ደግሞ በደንብ የማይልኩ አውቀን ነው ያው ግን ቢሆንም የምታያቸው ነገሮች አሉ። ያን ስትነግራቸው ላያምኑሽ ይችላሉ። ግን አስፈላጊ በነበረበት ሰዓት ሁላ ላይ ደርስ ስለሚችል ደግሞ እዛ ምግብ ላይ መችሽ ይችላል። ብዙ ነገር ያስፈልጋል። ተማሪ ስትሆኚ ደግሞ ሻይ ቡናም እንዲያምርሻል። ያምራል። ወጣ ግብለሽ መዝናናት ያምራል እንዴ! እና በቃ ይሄን ኮንፊደንስ ከየት መጣ? ኮንፊደንስ እንደ ከየት መጣ? እስቲ መነሻውን አሁን እዚህ ጋር አላች ዲቮርስ ላይ ያደጉ ልጆች እናት ወይ አባት በጣም ጠንካራ ሆኖ ካልሰራቸው በስተቀር ፌል የማድረግ እድላቸው ይሰፋል። ሞር የእናትና የአባት ኢነርጂ ፍላጎት በጣም እነሱ ላይ መስራት ይጠይቃል። ምክንያቱም እናት ጋር ካለሽ የአባትንም ጨምራ መስራት ግዴታዋ ነው። አባት ጋር ካለሽ የእናትንም ጨምሮ መስራት ግድ ይለዋል። በጣም በቃ ሁሉም ሰው አለበት። በነገራችን ላይ ወደዳችሁም ጠላችሁም ነገ ልጆቻችሁ እዳ እንዳይሆኑባችሁ መስራት ግድ ይላል። የተለያያችሁ አብራችሁ ብትሆኑ መልካም ነው። ካልሆነ ነገ ልጆች ላይ መስራት ግድ ነው።
ነገ አገር የሚበጠብጥ ነገ ሲጋራና ጫት አምጪ የሚልሽ ልጅ አይደለም ማደግ ያለበት። ሲለያዩ ብዙ ጊዜ እንደዛ ነው፣ ፌል ያደርጋል። የራሱ የሱ ናቸው እንደፈለገው የራሱ የታባቱ እናት አባትን የምትቀጣ ይመስላል፣ አባት እናትን የሚቀጣ ይመስላል ልጆች ላይ አለመስራት። ጦሱ ግን ዞሮ ዞሮ ሁለቱም ላይ ይመጣልና እንዴት ተሰራች ሰላም? እኔ ያው አብዛኛውን አመት ከናቴ ጋር ነው አልኩሽ። በቃ እስከ 12ኛ ክፍል ነው ከናቴ ጋር ቆየሁት። ኦኬ ረጅም አመት የተለያየ ሰፈር ላይ የተለያየ ትምህርት ቤት ምናምን ነው እና በዛ ውስጥ ሁሉ ግን ሺዝ በጣም ስትሮንግ በጣም እና የወንድም የሴትም ደም ያላት ነው የምትመስለው እናትሽ። ያ በጣም ጠንካራ ነች። ቦስ ናት። ቦስ በያት በቃ። እና ቦስ ስልሽ እንዴት መሰለሽ በቃ አዛዥም ፈላጭም ቆራጭም ፍቅርም ነች። ብቻ ይሄ የአባትየውንም የእናትየውንም እንትን ይዘዋለች። የሰጠችን ሰው ነች። እና እኔም አሁን የጠቀመኝም ነገር አለ፣ አሰም ፖይንት ደግሞ እንትን ያደረገኝ ነገርም አለ። ለምን እንደ ሴት ማልሆንበት ጊዜያቶች ነበሩ። ረጅም ጊዜ በቃ አክቲቭ ኤቭሪቲንግ እንደ ወንድ ነው ምናምን። እናትሽ ነሽ? በቃ እሷን ያየሽ ነው ልታረጊ የምችይው። እሷ እኮ እንደ ወንድ ሪአክት አድርጋ ምናምን ሳይሆን በቃ አይደለ እኔ ነኝ ለራሴ ያለውት ነገር ስለሆነ ምንም ነገር የምታደርገው እሷ ነች። የሚያግዛት ሰው አልነበረም ምናምን እና በጣም ነው ማደንቃት። እኔ በጣም ነው እንትን የምላት እና ያም መሰለኝ ይሄ ኮንፊደንስ በጣም ስትሮንግ መሆን በጣም ለነገሮች ይሄ እንትን ማለት ምናምን ይለ ፊት ለፊት መሄድ በእሷ ነው የተማርኩት። ምክንያቱም ቤተሰቦቿን እሷ በነገርሽ በቃ ማለት ታላለቆቿ እኮ አሉ፣ ግን እሷ ነች የሚያማክሯት። እሷ ነው የምትደመጠው ምንም ነገር የምትደመጠው እሷ ነች የምትደመጠው። ትልልቅ ሰዎች ኖሮ ምናምን ኧረ እንትን የሆነ ነገር ተፈጥሯል የሆነ ነገር አይሰሙም ሌሎቹ። እሷ ጋር ይደውላል ባንዴ ትጨርሷለች ምናምን በቃ አንድ ድምጽ ነው እሷ የሚያስፈልገው። ይሄን ያህል ቤት ውስጥም ልክ እንደዛው ሰላም ስትሆን ፒስ ስትሆን ቤቱ ሌላ ነው፣ ሲደብራት ቤቱ ሌላ ነው ምናምን እና ይሄን ያክል የሆነ አላት የሆነ መንፈስ አለ፣ ኢነርጂ አላት የሆነ ነገር ብቻ እኔ እንጃ በጣም ነው የምትገርመኝ ማለት ነውና ያ ነገር ስላለ ዋው እያልኩኝ በቃ ልጅ ስትሆኚ እሷ ነው እያየሽ እኔ እንደዚህ ነው የምሆነው ነገም እና ራሴን ችዬ ስወጣ ሳላቀው ምግብ የምሰራበት መንገድ፣ ልብስ የምቀይርበት መንገድ፣ የምራመድበት የማወራበት መንገድ፣ ራሴን የምጠብቅበት መንገድ ሳላቀው እሷ ነው ኮፒ ማድረገው እና በቃ አይደለ ደግሞ የምትመክረኝ ምክሮችም አሉ። ራስሽን ጠብቂ እንደዚህ አድርጊ ምናምን በቃ አይደለ ማንንም እንዳታምኝ አይነት እሱ ትንሽ እንትን ብሎኛል። ገባሽ? ምክንያቱም እሷ እኮ ከፍቅር ነው ግን ከፍቅር ነው። እኔ ማማ ዛሬ መስለኝ ነበር መሰለኝ የሆነ ነገር ይሄን አድርጊ እሺ እና ይሄ ነው ማሚ እያንዳንዱ የምትይኝ ነገር እሺ እያልኩ እንደማድረግ ታውቂያለሽ አይደል? እና ተጠንቀቂ ስትይኝ ግን ገባሽ? ከበረዋል በጣም ተጠንቀቂ ስትይኝ ተጠንቀቂ። ከክርስቶስ ቀጥሎ የኔ ቃል ነው የሚከበረው የሚሰማው ለሷ ትክክል ለሷ ማለት ነውና አልኩኝ እላለሁ። አንዳንዴ አለፍ የሚነገር ቱማች ምጫናት ሲመስለኝ ማማ እኔ የኔ ሐሳብ ነው የኔ ስሜት ነው ይሄኛው ያንቺንም ግን ጨምሪበት እንዳትቀበይ ሙሉ በሙሉ ማለት አንዳንዴ ልጅ እየተቀበለ እያለ የራሱ መጨመር አለበት። እዚህ ጋር አገብተሻል ፕላስ ነው መሆን ያለበት። ያንቺ ነገር ሊያስፈልግሻል። ያንቺ ፐርስፔክቲቭ አሰብኩ ያንቺን ፐርስፔክቲቭ ያስፈልጋል ለህይወት የኔ ብቻ አይደለም። እኔ ራሴን ነው የምሰጥሽ፣ ኤክስፒሪየንስን ነው የምሰጥሽ፣ እይታዬን ነው የምሰጥሽ። ደሜ ውስጥ ያለውን ያደኩበት የኖርኩበትን ያሳለፍኩትን ነገር አንቺ ጋር ደግሜ እንዳላይ የምፈልገው ነገር እነግርሻለሁ። አንቺ ደግሞ አርመሽ ትውልዱ ይለያያል። የኛ ዘመንና የአንቺ ዘመን ይለያያልና በዘመንሽ ባንቺ እንትን ላይ ያሉትን ነገሮች ደግሞ አዳርጊበት ማማዬ እላለሁ ይላል። ብዙ ጊዜ እላለሁ አልፌ እናገርና የሆነ ነገር እንዲያርጊ እንደዚህ ቢሆን ደስ ይለኛል። እንዲያርጊ 4 ነጥብ አይደለም ግን ይሄ አሪፍ ነው፣ ይሄኛው ነገር አሪፍ ነው፣ በዚህ በኩል ብታይ አሪፍ ነው። ለምሳሌ የተፋታ ባልና ሚስቱ መሀል ያደገ ልጅ ብዙ ጊዜ ፍቺን ፕሮሞት የተደረገለት ነው የሚያድገው። ኦፍ ኮርስ እኔ ምሳሌ ነኝ ማለት ያው ከፍቅር ነው። አሁንም ቢሆን ምንም ከፍቅር ነው ማንንም ሰው ጀጅ አታርጉ ምናምን ብዬም ሳወራ ሰው መጥፎ ኢንቴንሽን ኖሮት ምክር አይሰጥሽም አይደል? ወላጅ በተለይ ደግሞ መጥፎ ኢንቴንሽን የለውም ጭራሽ የለውም። አንቺ ከእናትሽ ደግሞ ጭራሽ ሊኖር አይችልም። ግን እኔ ጋር በጣም ትልቅ ተጽዕኖ አልገባሽም። በቃ አይደለም ጀምረሽም ሪሌሽንሺፕ ውስጥ ናም ገብተሽ እንትን ይዘሽብን እንዳትመጪ ይሆናል አይደል? የሆነ ነገር ዲቃላ ይዘሽ እንዳትመጪ አይነት ወሬዎችን በጎረቤት በምንም ሰማ ነው እንትን ያልኩት ገባሽ? እና ደሞም ትመክረኛለችም እንደዛ በቃ ወንዶች የሚያጮረብሩ አሉ ማለት መከዳትን ምናምን ነው የምሰማው። በቃ ስለ አባቴ የማይሆን ነገር ሲነገረኝ ነው የምሰማው። ማለት ወዳኩ አይደለም በደሉ ያሳለፈችው ነገር ሊኖር ይችላል። ግን ለኔ አንድ ማቋ አባቴን ስለሆነ ለወንዶች ምሳሌ የሚያደርገው ሰውነቴ አባቴን ነው።
በማላውቀው እሱም በተነገረኝ ላይሆንም ይችላል እኮ ስለዚህ በዛ ምክንያት ወንድ ባየው ቁጥር ያ ኢሜጅ ነው ሊመጣልኝ ይችላል ሰው የሚያው ኮንሺየስነሱ ነው ውስጡን ነው ሰው ውጪ የሚያገኘውና ያ ትልቅ ኢምፓክት ነው ለኔ በቃ ምንም ሪሌሽንሺፕ እኔ ይሉኛል ትምህርት ቤት ላይ እቺ ምንድነው ማለት ለማውራት እንኳን ቢመጡ አልመችም ያን ያክል ዝግነሽ ያ ፍርሃቱ አለ ከዳለው አው ቢኖር ራሱ ፍርሃት አለ የሆነ በቃ ትምህርት ቤት ላይ በጣም አረ እንዴሷ ድንገት እንኳን ከወንድ ጋር ከታየው ሙድ ነው የሚያዝብኝ ገብሻል እንዴት መጣቻ እቺ ቀለሚ እቺ ሲሪየስ አይደለች እንዴ እንዴት እንትን አለች ነው ማለት በኔ የሚጀመር ነገር ሳይሆን ግን ከታየሽ ብሎክ ሙሉ ስለይ ነው የሚያወራው ገጥሞኛ ቃል 12 ላይ ኦኬ ጓደኛ ይዘሽ አይ ኖ በእንደዚህ አይነት ሪሌሽንሺፕ ላይ ወንዶች ጋር ምናምን ነገር ድንገት ማለት ከማንኛውም ሰው ጋር ኮነ ቆመሽ አወራሽ አዎ ተወራ በቃ ይወራል በጣም እኔ አዲስ ሰው ሆኜ ነው እኔ የሆነ በኔ ተጀምሮ እንደዚህ ነገር ገና 8ኛ ክፍል አንዴ እንደዚህ ነገር ኢትስ ኦኬ እኮ ግን እኔ ስለሆንኩኝ ያቁኛል በጣም ያ እንዴት እሷ እንደዚህ ታረጋለች አይነት ነገር ሙድ ኧረ አንቺ ኧረ ሙድ ያዙት ኧረ አንድ ሰው ጨምሯል ስለዚህ አላድርግ ወደሚል ነገር ትመጫለሽ አዎ እና ልክ አይደለም ማለት ነው ቤትም ልክ አይደለም ትባያለሽ ቤትም ልክ አይደለም ልክ ያለ መሆኑ በምን መልኩ ነው የሚነገርሽ ልክ ያለ መሆኑ ሁሉ ሊነገር ይችላል አባቴን ነው ምሳሌ የሚደረግልኛል ሪፈር መሆን አይችልም ደግሞ እኮ ልክም ላይሆን ይችላል የተነገረኝ ሊሆንም ላይሆንም ይችላል አንቺ እንዴት ላቅ እችላለሁ የነሱን ኬዝ እኔ ሪሊ ቦታው ላይ ሆኜ እነሱን ካልሆንኩኝ የሚነገረኝ ነው ልሰማ የምችለው ጆሮ ደግሞ እምነት ይሰጣል ያ መንሻትን ደግሞ ትኖሪያታለሽ ያ ሰዎች እንዲህ ናቸው ብለሽ ስለምታስቢ እንትናቲ እና መመክረውም እንደዛ ነው አረ በዚህ ሰዓት እኔ እንደዚህ የሚሉ ሰዎች አሉ አረ በዚህ ሰዓት የምንንት ፍቅር ነው አረ በዚህ ሰዓት የምንንትን ነው ጥሩ አይደለም ምናምን በጣም ይያል አይደለ ነገሮችን ጊዜ እንትን የሚሉ ሰዎች አሉ እኔ አሁን ወጥቻለሁ ከዛ ነገር ስለሽ እኔን አስወጥቼ እግዚአብሔር ነው ያደርገውና ብቻ ተጽዕኖ አለ በጣም ትዳር ላይ ብዙ ጊዜ ያው ብዙ ወላጆች የሚሳሳቱት እኔ በደንብ እናገራለሁ የሚሳሳቱት ባል መሆን ላይ ይችላል ወይ ሚስት ላትሆን ትችላለች ላይስማሙታት የነሱ ጉዳይ ነው ልጅ ላይ መውረድ የለበት ገብቶሻል በቃ ያ ሰው ቢያንስ ባል ባይሆን ጥሩ አባት መሆን ይችላል ሚስት ባትሆን ጥሩ እናት መሆን ትችላለች እሱኛውን ፕሮሞት ብናረግላቸው ለልጆች ጥሩ አባት ባይሆን እንኳን ጥሩ አባት እንዲሆን ማድረግ እንችላለን በሂደት ሰውየውን በመታወሩ ነገር ሼፕ አፕ ስታረጊ የልጆቹ ፍቅርና የልጆቹ ቅርበት ራሱ እሱን መልሶ ጥሩ አባት እንዲሆን ያደርገዋል አንቺ የምትልኪው ነገር ሐሳቤ ገብቶሻል ልጆቹ ላይ እየሰራሽ የምትልኪው ነገር መጥፎ ባል እንኳን ላንቺ መጥፎ ነው ለልጆቹ መጥፎ አባት እንኳን ቢሆን ጥሩ አባት እንዲሆን ማድረግ ትችላለሽ ሴት አባትም እንደዛው አይኖርም እኮ አይደለም ሊኖር ይችላል ታለኛም ማናቀው አሉ ብዙ ግን የኛን እንትን ወደ ልጆች ማውረድ የለብንም አንቺ እንዴት ነው እሱን እንትን ያልሽ እኔ ቤትኛው የሚሰበኛም በደል መናገር አልፈልግም ለልጆቼ አልነግራቸው ምርጥ አባት እንደሆነ ነግራቸው አረባከሽ ቢሳሳት እንኳን ኦኬ አስፈላጊ ቦታ ባግባው ባይመጣ እንኳን ኢሞሽናል አትሆኝም በፍጹም ትውልድ ነው የምፈጥረው ታስ ዋይ ከ14 ዓመት በኋላ የተጋባ ነው ገብቶሻል በፍጹም ምን መሰለሽ እኔ የኔ ኦሬዲ ፌል አረገ ያኔ አይደል በቃ የኔ ተበላሽ ባንድም ሆነ በሌላ መልኩ በኔም ሆነ በማንኛውም ሰው ተበላሽ ሶ የአራት ልጆች ህይወት ነው ማበላሽ በኔ ኢሞሽን ባንቺ ኢሞሽን ቲንክ ገብቶሻል በኔ ኢሞሽን እኔ ያጣውትን ነገር ሁሉም ወንድ እኮ አይሰጥም ማለት አይደለም እኔ ጋር እናሱ ማለት ክፍተት የተፈጠረው ነገር ሌላው ወንድ እኮ ድብና አርጎ ልጅ ላይ ሞላዋል ድብና አርጎ ቅዱት ላይ ትሞላዋለች we don't know ልጆቹን በአግባቡ በኤቲክስ ማሳደግ ነው እንጂ ልጆቹን ጥላቻ እንዲያድርባቸው አርገሽ ማሳደግ የለበት ፊርም አያስፈልጋችሁ ትዳር ከእግዚአብሔር ነው ፍቅር ከእግዚአብሔር ነው ገብቶሻል በቃ እንዴት እናቃለን እኮ እናት የሆነ ባል በስማ ምን አይነት ሚስት ነች እናትን የምታስንቅ ሚስት አለች እኮ ብዙ በየቤቱ ባይዘወይ ሶ ጥሩ ፍቅር እንዲሰጡ ነው የምናሳድጋቸው እኔ አባታቸውን በየቀኑ እንዲናፍቁ ነው ማረጋቸው ይገርምሽ ነገር ከኔ ጋር እኮ ፋይት አለ ፋይቱ ለታችን ብቻ ማንና አባቱ አገባው እንዲቻልሹ ግን የምርጥ እንትን እኔ አባቴ ነፍሱን ይማረውና የሚገርም አባት ነው ነበረኝ አባቴ ቢኖር ስንት ቤተሰብ ይተርፍ ነበር እኔ ስንት እና ሁሌ ይነግረኛል መጀመሪያ የሚነግረኝ ቢ ስትሮንግ አትጠብቂ ከማንም የማትጠብቂ ልጅ ነሽ ደክመሽ ማየት አልፈልግም በኢኮኖሚ በስራ ጸጉሬ ተንጨባሩ ሺቲ አርጊ ሲያይ ስንት ቡና አፍልቼ መርቀኛል ብዬ ስል አባቴ ጥሎኝ ወጥቷል እንዲመርቀኝ እኮ ነው ሰራተኛ የለም እኔ በቃ ቤት ውስጥ በቃ ጉድ በቃ አባቴ መጥቷል እሱ ቀጥል ጀበናም ቡና ሳፈና ይሄ አይደለም ያንቺ ቦታ አራት ልጆች እንግላስ ላይ ያሉ ስሪ እነሱ ላይ ስሪ
ኢኮኖሚካልም ችግር ማየት አልፈልግም አንቺም ኩሽናል ማየት አልፈልግም የሚያግዝሽ ሰው ቅጠሪ አንቺ ስሪ ውጭ ነው ጭንቅላትሽ ላይ ስሪ ህዝብ ላይ ስሪ የሚጠበቅብሽ ብዙ ነገር ነው እያለ ነበር ሪጀክት ያደረገኝ የነበረውና አባቴ በጣም በብዙ ነገር ይሰራኛል ሁለት እኔ ኢንዲፔንደንት ሜንታሊቲን በደንብ ያየው ነው ያደኩት ኦኬ አይ ሃቭ ቱ ኢንዲፔንደንት ሴት ነው መሆን ያለብኝ በፍጹም ወንድ መጠበቅ የለብኝ የሚለው ልጅነቴ ላይ ለራሴ ሰርቻለሁ አባቴም ይሄን ህይወት እንዳትደግም በህይወት ይችላልኝ ከዚህ ወላጅ ልጅ ላይ እንዲደገም ማድረግ የለበትም ህይወት ውስጥ ያለውን ነገር ገብተሻል አባቴ ነው ያኔ ሰራኝ አባቴ እግዚአብሔርም እኔ አሁን አባቴ አይደለም ከእግዚአብሔር ቀጥሎ ነው አባቴ የሚመጣውና የአባቴ ምክር በጣም ብዙ አለ የራሴን ሁሉ ጊዜ ሊሳሳድግ ሰውልድ ግን ከዚህ በኋላ 4-5 አመት ማሳደግ አቅማለሽ ብዬ ከራሴ ጋር አወራለሁ ለማርገሳስ ኦኬ ምነግርሽ ሊና ባሌ የዛሬ 4-5 አመት ማሳደግ እንችላለን አይደለም ምለው ትችያለሽ ነው ምለው ኦኬ ገብተሻል ውስጤ ብዙ ነገሮች ስለነበሩ ኦኬ አማርኛ የገባሽ ኢኮኖሚካሊ ባክግራውንዴ ልጄን አርግዤ ወልጄ 4-5 አመት የማሳደግ አቅም አለኝ ዛሬ ላይ አለሽ ገኒካል ፕሮሰስ አደርጋለሁ ለማውለት ሶስቱን አራተኛው ድንገት መጣባቢ አታስድነኝ ከሱ ጋር ገብተሻል በጣም እና አልነግራችሁ ምንድነው ሲለኝ አቁ ብዙ ማቁት ነገር አይ ብዙ ምንም አቁ ነው ቦታ የሆነ ነገር ድንገት አምልጦኝ ስናወራ ነበር እንዴ ይሉኛል እና ስናወራ አንቺ ባዚ ጊዜ እንዲያርገን እኮ ምናምን ሲል ይላል ልጆቹ ምንም አቁ ከምሽ ነገር እና እሱን አንዳንዴ እለዋለሁ ቆጣዋለሁ አያስፈልጋችሁ አሳቢ ገብተሽ አይጠቅማችሁ ሶ እሱን ነው የሰጠዋቸው ልጆችን እና ሚገርም አባት ብለው እንዲሉ ነው ያረኳቸው አረመኔ አባት አርጌ ነው ብዬ ማሳደግ ይችላል እጄ ላይ ናቸው እጄ ላይ ነው ያኮ ኦሬዲ እኮ ሸክላው እኔ ላይ ነበረ ሰጠኝ ሸክላው እኔ ነኝ እኮ ሞዲፋይ አርጌ ማሳመር የምችለው እንዴት ተማርሹ ማለት አሁን ባንቺ እናት ሆነሽ እንደዚህ አይነት ነገሮችን እያሳለፍሽ ለሌላው ጄነሬሽን እንዳይተላለፍ ብለሽ ይዘሽ እንትን ማለት ብዙዎቹ ጋር ኢሞሽናል ነው አዎ ማለት እናቴ ኢሞሽናልሽ ብዙ ጊዜ እንግዲህ እኔ በማቀው ማለት ነውና ብዙ ሰዎችን እንደዚህ ሳይ አላቅም ጀነራል ማድረግ አልፈልግም ሁሉንም ጋር ግን በቃ የሆነ ነገር ሲፈጠር አባትሽ እኮ አዎ እንዲህ ባያረገኝ ኖሮ እንዲህ አለ በቃ ስልሽ ወደውት ሳይሆን በኢሞሽን በቃ ሁላ በእንባ ነው አንዳንዶቹ እንትን የሚሉት ማለት ነው እና ያላቸው ንዴትም ያስታውቃል አንቺ ጋር ይጋባል ኢነርጂ አይደለም ኖርማል እናት ልጅ ቤተሰብ ሆኖሽ ቀርቶ ኖርማል ሰው ይጋባል ኢነርጂ መረጃ ያስተላልፋልና ከየት ተምረሹ ነው ቢኮ ገርሞኝ እኔ እንዳልኩሽ አባቴ በጣም ትልቅ ነገር ሰርቷል ወንድሞቼ እናቴ ምናምን ይወዱታል እሱንም የኛ እላለሁ እኔ ብዙ ጊዜ ጥሩ አባት ነው የሚለውን ለራሴም ደጋግሜ ዝም ብዬ ነግሬም ራሴን ማሳምነዋለሁ ይወዳቸዋል አባት ልጁን አይጠላም የሚል እኔ ጭንቅላቴ ውስጥ አለ በየትኛው ሚሳብ አባት ልጁን አይጠላም ወይ እናት ልጇን አትጠላም የሚል ሜንታሊቲ ውስጥ አለ ቢኮዝ ደሙ በራሱ ተጽኗል ብዬ ስለማስብ ሶ አንደኛ ለልጆቹ ወደፊት ህይወታቸውን የምታስተካክዩ ሁለተኛ ሄልዝ ይሆኑ ያድጋሉ ሶሻል እንትናቸውም አይበላሽም በቃ ፍቅር እንዲሆን የይቅርታ ሰው እንዲሆን ካይንድ እንዲሆኑ በጣም በብዙ ነገር አስተዋይሎች እንዲሆኑ አድርገን ያሳደግነው ተባብራኛለች ልጅ በራሷ ትልቁን ስራ የሰራሁት እሷ ላይ እሷ ወረደ ገብቶሻል ፖዚቲቭ በመሆን ነገሮች ይመጣሉ ሰው ስተት ነው ግን ደግሞ ትዊስት ማድረግ ይቻላል አሁን አንቺ ውስጥ ያለው ሜንታሊቲ እናትሽ ስለምትወድሽ ኦፍ ኮርስ ኤክስትሪም ፍቅር ነው ያለን ባይዘው እንደ ድመት በይ በነገራችን ወንድ ሲያይበን እንኳን አንወድም እኔ አሁን እየተወክ የመጣሁት የሚገርምሽ ነገር አሁን እየተወክ በጣም ፖሰስድ ነበርኩ በማማሌ አሁን ወደ 22 አካይ ስትደርስ 21 22 ላይ 21 አካይ እየተወኳት መጣሁ ማለት አልጋ ልቀቂ ለብቻሽ ተኝ እንደውም በጣም ምን አርጊያት ነው ብላ በጣም አልቅሳለች አልጋ ልቀቂና ለብቻሽ ተኝ ትልመደው ከኔ ገላና ከኔ ጠረን የሚለው የዚህ ላይ አልነበርኩ አቅፌ ነው መተኛው ካጠገቤ እንትን አለም ማንንም አላምንም እጠብቃለሁ እንጂ ማንንም እንዳታምኝ ያላሳደኳት እኔ ነኝ ማለት ከተሻል ግን እንዴት እንደምታመልጥ ከማይሆን ቦታ ብትገኝ እንዴት አርጋ ራሷን ማስመለጥ እንደምትችል እንዴት ኮንሺየስ ሆና ነገሮች እንዴት እንደምታያቸው በመጥፎ አይን ሳይሆን አለል ለምሳሌ ፒር ፕሬሸር በጣም አደገኛ ነው ጓደኛ ግፊት ገብተሻል እንዴት አርገው አስመጠው ሆነ ቦታ ወስደው አሳልፈው እንደሚሳት ነግራታለሁ በብዙ ኤክስፒሪየንስ በራሴም ኤክስፒሪየንስ እኔ ነግራለሁ ታሪኬን ባይዘው ያለፍኩበት ብዙ ታሪክ ለልጄ ነግራለሁ ከ15 ዓመቷ ጀምሮ ያለፍኳቸውን አንድም ታሪክ አልቀረኝም ከዛ አንዳንዴ አርሌዝ ነው እንደነገርኳት ልጅ ብዬ አስባለሁ ያ በኋላ ነው እንዴ ማሚ ሰራ ኖ ዛሬ እናወራለን ሁሌ እና
ያኔ ነገርሽን ታሪክ እንዴት እኔን እንዳሳደገኝ ማሚ አታውቂም ነው የምትለኝ። ግን ጥላቻ አይደለም ስተቶች ቤት በኩል እንደሚያፈተፍ በቃ አሪፍ መጣው ድንገት የሆነ ሜሱስ ገብተሽ ያለፈው ታሪክ ሁሉ በዜሮ እንደሚጣፋ ድንገት ሰው እያንዳንዱ ኮንሺየስ እንድትሆን አድርጌያለሁና ሜንታል ነው እኔ ጋር ነው እግዚአብሔር ነው የሰጠኝ ይሄን ነገር ብዬ አስባለሁና እናትሽም ስለምትወድሽ ያናለች በጣም ስለምሳሳልሽ ወንዶች መጥፎ ናቸው ፍቅረኛሽ መጥፎ ነው ባል መጥፎ ነው ልትል ትችላለች ባል በጣም መልካም ነው አንቺ ነሽ የምትሰሪው ጊቭ ኤንድ ቴክ ነው ፍቅር እና ደግሞ በጸሎት ነው የሚመጣው ብዬ ነው የማስበውና በምንም አይደለም አላቅም እኔ እንጃ አንዳንዴ መራሴም አላቆም ግራ ይገባኛል የቱ ጋር ነው እግዚአብሔር ሰጠኝ ብዬ ነው ማስበው ምርጥ ነገር ነው የምታስተምረው ራሱ ላይ አዎ ለልጆቹ በጣም እና አሁን ያኛው ልጅነት ላይ ተነገረሽ ነገር አለ እንዴ ልጅ ሆነሽ ያየሽ እየሰማሽ ያደግሽው ነገር ስላለ ይመስለኛል አሁን እዚህ ጋር ኃይለኛ ፋይት ውስጥ ነሽ ያለሽው አሁን ላይ ሂል ያረኩ ነው አርግ ያለው ማሰም ፖይንት በጣም ብዙ ነገሮችን እንጂ በምን ትዊስት አረግሽው ሂድንና አንድ ሂድን የሆኑ ኢሞሽኖች አሉ ባይዘዌ ስልሽ ከቤተሰብ ከእናት ከአባት ከኢንቫይሮንመንት የምትወርሻቸው ሰው ባይነግርሽም በቃሉ ኢነርጂ ያስተላልፋል ባይታይም ኢነርጂ አሁን ለምሳሌ ባታይም አሁን ዋይፋይ ምናምን ኮኔክት አድርገን ስልክ ብነካካ ምናምን ይሰራል ግን እንዴት ሰራ ብለሽ you don't know ኢነርጂ ቱ ጋር እንዳለ ግን there is ኢነርጂ አለ እና ሰው ያስተላልፍልሻል ኢነርጂ በጣም ፖዚቲቭም ትክክል ያልሆነም ማለት ነው ሰዎችን ስለማቅ ነው ባታወሪውም አለ የምትነግሪያቸው እንደውም ቃል ትንሽ ነው ስነግርሽ እኔ እንደውም እኮ አሁን እንትን ያሰለጠንኩኝም ያለሁት ሰው በሚያየው አይኑ በሚሰማው ጆሮ ህይወትን ነገሮችን እንዳይተረጉም ነው ምክንያቱም ፌክ ነው ማለት የማይታይ ዓለም አለ 95% ውስጥ ያለ ማለት ሲባልም ሰው አረ ምናምን ይላል ግን አታየውም እኮ አባቴ አያየውም ጭራሽ ግን እዛው ውስጥ ማንፈልጋቸውም ጥሩ መጥፎ የሚባለው ነገር በሙሉ እዛው ውስጥ ነው ያለው አልተጠቀምነውም አላወጣነውም አው ይኖራል ግን ሰዎች አሁን ለምሳሌ ከናቴ ከአባቴ ምናምን ላይ ነግሩሽ ይችላሉ ግን ውስጣቸው የሆነ ነገር ካለ ትራንስፈር ያደርጋሉ ላንቺ ከዛ አንቺን ወተሽ ለምን እንደምታረጊው አታውቂም ባህሪያቶች የሆነ ሰው እኔ ዝምተኛ ነኝ እኔ እንደዚህ ነኝ ምናምን ባህሪያቶቹ ሰዎችን የሚያወራበት መንገድ ኤቭሪቲንግ የሱ አይደለም ከቤተሰብ ነው በማን ይወጣው ምናምን ተብሎ አንዳንድ ሰው እንጃ ከቤት ውስጥ ማንም እንደዚህ አይነት ሰው የለም ግን እንዴት እንደሆነ አታውቅም ግን ያልተነገረ ስሜት አለ ያልተነገረ ኢሞሽን ከዛ ኢሞሽን አንድ ሰው ሂል ካላረገ እድሜ ልኩን ሲሰቀይ ነው የሚኖረው ከልቤ ነው የምነግርሽ እኔ አሉ ማቃቸው እኮ በደንብ አንቺ ላይ ገንዘብ ኬዝ የሌለባቸው በደንብ ያላቸው ማለት ነው ባለሀብቶች ምንም በቃ ምንም የሌለባቸው ማለት አሁን በይሳት እንደዚህ አይቻቸው እንደዚህ ይተታላቸው እኔ ቢኖርኝ ብዬ ማስበው ህይወት ያላቸው ሰዎች ግን ሰላም የሌላቸው እንቅልፍ ሰላም የሌላቸው ስልሽ ገንዘብ ፍቅር አይሰጥም ምናምን በደንብ ነው የሚሰጠው ከገንዘብ ጋር እንትን የለኝም ግን ምን ለማለት ፈልጌ ነው መሰለሽ ገንዘብና ፍቅርንም አታገናኙም የተለያዩ ነገሮች ናቸው ገንዘብ ብቻውን ደስታ አይሆንም ብቻውን አይሆንም ግን በፊት በጣም ነበር መከራከረው አይሆንም እንዴ የሆነ ሰዓት ላይ ይመጣል አይዋለው ምፈልጋቸው ሳገኝ አገኘውና ስቲል እዛው ላይ ነኝ አሁን ያልተስተካከልኩት ላይ የሰው ልጅ ኢንተረስት ማቆሚያ ስለሌለው ነው በቃ ግን አንቺ ነሽ የምትስተካከዩና ያልተነገረ ስሜት ከሰወርሰሽ አንቺ ሪአክት ስታረጊ ከሪሌሽንሺፕ ላይ ከሰዎች ጋር ምናምን ስትነጋገሪ ያንን ባህሪ አምጥተሽ ትናገሪ የምር እኔ ነኝ ብለሽ ታስቢያለሽ ግን ያንቺ አይደለም ለካ ከሆነች ጎረቤት ይሆናል ሊወሰርሽው ካሳዳጊሽ ይሆናል ሊወሰርሽው የእናትሽ ሳትነግርሽ ሂል ያላደረገችው የሆነ ስሜት ያንን ይሆናል ሊወረስሽው ምናምንና ለዚህ እኔ ሰው ላይ ማልፈርደው በቃ ችግር የለም ያቺ ሴት በምን እንደመጣች አላውቅምና ከዛ ኢሞሽን ግን ሰው ሂል ለማድረግ መጀመሪያ የምር ኦነስት ሆኖ ቤተሰቡን ቢያናገር ነው የምለው ኦነስት ሆኖ ሲያቅ እኔ አሁን በደንብ ሳናገር ሳቅ ባህሪያቶችን ከየት እንዳመጣሁ ምናምን አያለው ማለካኔ አይደለም ማለት በቃ እኔ ብዬ ምንም አይደለም ስፒሪታችን እንትን የለውም ባህሪ እንትን ምናምን አያውቅም ጭራሽ እኛ በቃ ኢዝ ነው ኤቭሪቲንግ ማለት ነው ይሄ እንደዚሁ ነው ቴብሉ እንደዚሁ ነው አንቺ ነሽ ሚኒንግ የምትሰጪው ጉዳዩ እንደዛው ነውና ስፒሪቹዋል ቢንግ ነን ከሂውማን ኤክስፒሪየንስ ጋር እና ሂውማን ኤክስፒሪየንሳችንን ያደግንበትን የመጣንበትን መንገድ ፐርስፔክቲቫችንን ነው እኔ እንዲ ነኝ ይሄ እንዲ ነው ምንም አይደለም ሰው ይሄን ካላወቀ ከባድ ነው ስለዚህ ኢነር ፒስ አይኖርም ጭራሽ ታያታለሽ የለም እሱን ነው የምልሽ እኔ በህይወትሽ እንደው ከባድ ምክር ብለሽ የምትዩና ልክ አይደለም ይሄ ምክር አሁን ላይ በፊት ትነገርሽ የነበረው በምን ዙሪያ በየትኛው በጾታዊ ጉዳይ ይሆናል በማህበራዊ ህይወት ሊሆን ይችላል በፍቅር ህይወት ሊሆን ይችላል ዋትኤቨር ብቻ
አንዳንድ ምክሮች እኮ ልክ ላይሆን ይችላሉ ይሄን አድርጊ የምትበይ ስታድጊ ስታቂው ልክ ያልነበረ ነገር የሚመስልሽ ነገር ይኖራል ምን አለ የተነገሩኝ ነገሮች አንድ ያስተካከልኳቸው ስለ ፈጣሪ ሲነገረኝ የነበረው ነገር ስለ እግዚአብሔር ሲወራ ሲነገረኝ የነበረው ነገር ሞር እሱን እንድርቅ እንጂ እንድቀርብ አይደለም ፈጣሪ አይረዳም ኖ አይደለም ማለት በጣም የጥበብ መጀመሪያ እግዚአብሔርን መፍራት ነው ግን ከምቀርበው ይልቅ መፍራት ሲባል ማክበር እሱ አለ በያስበይ ነገሮችን ኮንሺየስ ሆኜ ማረግን እንጂ ግን የተረዳውበት መንገድ ልክ አልነበረም አሁን ብዙ ጊዜ ፈጣሪያችንን የምናስበው እግዚአብሔርን ብለሽ ስታስቢ እንደናትና አባታችን እንደ ጎረቤት አድርገን ነው የምናስበው ምክንያቱም ልጆች ህፃናቶች ስታይ እነሱ የሚያውቁት ታሪክ የላቸውም እግዚአብሔርን አያውቁም እኮ አንቺ ነው የሚያዩት እና ስትቆጪ ስታርጊ ምግብ ሰጫቸው ማለት ምንም ነገር ልጆች ካንቺ ያገኛሉ እና ስትሰጫቸው ምናምን በቃ እሷ ነች ፈጣሪያችን ብለው ነው የሚያስቡት ማሚ ነች የምትሰጠኝ ከከለከለች እንትናቲ በቃ ማለት እሷ ነች ፈጣሪን አድርጎ ማሰብ ነው እኮ እንደዛ ልጆች ህፃናቶች ሲነቁ ግን ሲነቁ ማለት ፈጣሪን ሲያውቁ ስለ በቃ ቤተክርስቲያን ተመላለስ እንደዚህ እንትን በልና ምን ሲባል ይሄዳል ግን ስቲል ፒስ የለም ሰላም የለም ምክንያቱም ውስጡ ስቲል እናትና አባቱን ነው የሚያየው ለምሳሌ እናትና አባቱ ተቆጭ ከነበረ እግዚአብሔርም ጀጅ ያደርጋል ብሎ ነው የሚያስበው ጥሩ ያልሆኑ ነገሮችን ልጆች ሲያደርጉ ማይሆን ቪዲዮችን ማይሆን ፖርኖ ፊልሞችን የሚያዩ ማለት አሁን ለዚህ ነገሮች ነው ለሰው አታካፊ ለጓደኛ አታካፊ ለብቻሽ ነው ወንድ ብልግንዳ ነው ተብለሽ ፕላስ እናትና አባትሽ ተኝተው እኮ ሴክስ ያደርጉ ትሰሚያለሽ የሚሰሙ ሰዎች እውነት ነው እናትና አባት አንድ ላይ ተኝተው ልጆች አጠገባቸው እንትን ይላሉ ሲነቁ ማይሰሙ ይመስላቸዋል በደንብ ነው የሚሰሙት ሴንስ ያደርጋሉ ምክንያቱም ይሄ ናቹራል ኢነርጂ ነው ውስጣችን ነው እግዚአብሔር ያለው ትክክለኛ ነገር ሳይነገረን እውነት እንደሆነ የምናውቅበት there is energy ውስጣችን አለ የሚያውቅ ኤነርጂ አለ ውስጣችን ህፃን ልጅ ህፃን አይደለም አትደብቁ ነፃ አድርጓቸው እኮ አይደለም ግን ስለዛ ነገር ጊልት ስሜት እንዲሰማን መጥፎ ስሜት እንዲሰማን እንድንደበቅ ምናምን ብዙ ጊዜ ካየሽ ደግሞ ይሄ ነገር ጥሩ አይደለም ይሄ በቃላ መጥፎ ነው ምናምን የሚባሉ ነገሮች ልጆች ዘለው ነው የሚያደርጉት ይፈልጉታል ምክንያቱም መንገር አለብሽ ግን ምን ነገር አለብሽ ለምን አስረድተሽ ማለት እንደዚህ ለምሳሌ አሁን ፔሪየድ ለመጀመሪያ ጊዜ ሲመጣብኝ እናቴ በጣም ነው ትሪት ያደረገች ለምን ካልሽ ልጅ እያለች ሲመጣባት እንትን ተብላ ስለነበር አንቺ ወለጌታ ወጣል ወዳት ፔሪየድ ሲታይ ቤተሰብ እና አስቀድማን ይነገረችኝ አላስተውስም ስንት ያክፍል እንደሆነ እያጠናው ነውና ድንገት ደም ሲፈሰኝ ማሚ እንደዚህ ወደብኝ አትራልኝ እንደደንግጭ ብለኝ ስለነበር ግን ብዙም ክው አላልኩም ግን ማሚ ምናምን ኦድ ነው ስሜቷ ችግር የለም ምናምን ብላ እኔ ሞዴስ አልፈልግም ይጨርቅ ነው ፈልገው ምናምን ብዬ በቃ ለረጅም ጊዜ ሁላ የሆነ ለሆነ አንድ አመት ምናምን በዩ ሞዴስ አልወደድኩም ነበር በጨርቅ ነው እሷንችን ታረግልኝ ታሳየኝ በቃ አላ ፔሪየድ ላይ ሱን ማይሰራልኝ ነገር የለም አጥሚት በዩ ሻይ በዩ እንክብካቤ እና በቃ አላ ፔን አልነበረኝም አሁን ነው ትንሽ ፔኖች ያሉት እንጂ በፊት እንዳልኩሽ ወንድም ነገር ስለነበርኩ በፊት ላይ አክቴ አለባበሴ ምንም አሁን ነው ስንት አመት አሁን ደናስ ኮንኩኝ ወደ ራሴ ታደርጋለሽ ስነቃ እንጂ ኳስ ነው የምራገጠው ጃሞ በሙሉ ወንድ ነው ስልሽ የኳስ ምናምን ከሴቶች ጋር ተግባቢ የሚያን ያክል እና ስለ ሴቶች የተነገረኝ ጥሩ አይደለም ሴቶች ይጎዱሻል ምናምን ነው ለምን እናቴም ቆንጆ ነሽ በጣም ተፈላጊ ነች በወንዶች በሰዎች ምናምን ቶታሊ ትፈልጋለች እና በቃ ሴቶች ብዙ ጊዜ ልትናኩላት ፈልገው ስለነበር እኔም ትመክረኛለች ሴቶች እንዳያረጉሽ እንዳያጠቁሽ ምናምን የሚል ሴቶች እንዳያጠቁሽ ትምትሽ ላይ ጎበዝ ስለሆንሽ አታቀርቢም ነበር ወንዶች አታቀርቢም ነበር መጀመሪያ ላይ ይልሽ ወደ ሃይ ስኩል ምናምን ስገባ እሱ ነው ያዋላ ወንድ መሆኗን ሳቆምና መሰብሰብ ሲጀምር ትንሽ ከኢንቫይሮንመንት ኢንፍሉዌንስ ያደረገኝ ያኔ ነው ምክሮቹ ይጀምሩት እንጂ በፊትም ነበርኩ ግን እንዴት መሰለሽ በቃ አላ ኖርማል ነው እኔ ወንድ ስለሆንኩኝ ወንዱም ሌላ አስበኝም ገብቶሻል መጀመሪያ የነበረሽ እስከ 7ኛ ክፍል ምናምን ጫውች ነበር ወደ ኋላ ስመለስ ትሪትመንት ምናምን ታረግልኝ ነበር ለምን እሷ እንትን ስላለችበት እንደዛ እንዳይሰማት ምናምን ብላይ ማለት ነው እና አሁንም ቢሆን እንደዚህ ስለ ሴክሹዋል ኢነርጂ በጣም ብዙ ቪዲዮ ሰርቻለሁ ካየሽ ውስጥ 4-5 ቪዲዮ ሰራለሁ ሰው እንዲረዳው ነው ሌላ ባድ ኢንቴንሽን የለኝም እንዲያውቁት ያክል ማለት ነው በፍጹም አይደለም አሁን ይሄኛው ስናወራው አሁን ወላጆች እንግዲህ ያው ባልና ሚስት ራሳቸውን ወግ ሲጫወቱ ልክ ነው
ልጆች ናቹራል ኢነርጂ እኮ ባይዘው ይሰማሉ። ቦታ መለየትም ያስፈልጋል ብዬ ነው ማስበው። early እንዲጀምሩ early እንዲጀምሩ እውነት ነው። እኔም በግልጽ መናገር early እንዲጀምሩ ምክንያት ነው የሚሆነው። በጊዜ ሴክሹዋል እንትን ላይ የሚገቡ ልጆች አብዛኛው እያዩ ያደጉ ልጆች ናቸው ብዬ አስባለሁ። እኔ ካለ እንትንና ቤተሰብ ጸጥ ያለ ነው ይመስለው። ሌላ ክፍል መጠንቀቅ አለበት። በቃ ልጆች በቃ ተወልደዋል ቢያንስ 1-2 አመት 3 አመት ልጅ ከዛ በኋላ ያውቃል 3 አመት ልጅ ነው ምናምን ብለሽ ከ3 አመት በኋላ መጠንቀቅ አለብሽ፣ መደበቅ አለብሽ። በደንብ ያውቃል እያንዳንዱን ነገር። ከዛ በኋላም እኮ እያደገ ስለሚሄድ ያምን ነበር እናትና አባት ሲያደርጉ የነበሩ እያለ እኮ ልጅ ማጥናት ይጀምራል። ለዚህ ነው እኮ በጊዜ የወሲብ ፊልሞች ማየት የሚጀምሩት ልጆች እኮ። ደግሞ ለምን መሰለሽ እንትን የሚሉትም ናቹራል ኢነርጂ ነው፣ አትደብቂውም ጉዳይ። ምክንያቱም ከእግዚአብሔር ከሰጠን ኢነርጂዎች በጣም ትልቁ ላይፍ ፎርስ። እኔ ስለ ኢነርጂው እያጠናው ስለነበር ነው የምነግርሽ። ብታጠኙ እንደዚሁ ራሱ ትልቅ ነገር የሰሩ ሰዎች ዓለም ላይ የሰሩ ሰዎች በሙሉ ይሄን ኢነርጂ ሪዳይሬክት አድርገው የተጠቀሙ ሰዎች ናቸው። ቻክራዎች አሉን ከዚህ ጀምሮ ወደ ላይ የሚወጡ ማለት ነው። አልተማርንም። አሁን አብዛኞቹን የምነግርሽ ነገሮች ትምህርት ቤት ላይ የተማርናቸው ነገሮች አይደሉም። ግን ኢነርጂ ሴንተሮች አሉን ሁላችንም እና ኢነርጂ ሴንተራችን ከዚህ ነው የሚጀምረው። ከዚህ ጀምሮ ወደ ላይ ነው ፍሎ የሚያደርገው እንጂ ከላይ ወደታች አይደለም። እዚህ ጋር ወደዚህ ሲወጣ ሄድ ሴንተራችን ላይ ክራውን ቻክራችን ላይ ክሬቲቪቲ፣ ስፒሪቹዋሊቲ ምናምን ትልቅ ነገሮችን ክሬቲቭ የምትሆኝበት ምናምን ብቻ ብዙ ነገሮች ያሉበት ኢነርጂ ሴንተር ነው እና ከዚህ ጀምሮ ወደ ላይ ፍሎ ካላደረገ በተለያዩ ስሜቶች ብሎክ ካደረግሽው ክሬቲቪቲ አይኖርሽም። ጀዝባ ነው የምትሆኝ። ይቅርታ ለቃሉ ጀዝባ ማለት ሰው ራሱን ቆሞ ይሄድ እያየ ስለራሱ ማለት ስራ የለኝም እንደዚህ እንትን የለኝም ምናምን ማለት ከመላእክት በላይ ፓወር እንዳለን መጽሐፍ ቅዱስ ላይ የተነገረን ሰዎች ሆነን ፓወራችንን ግን ባለማወቃችን ባለመጠቀማችን ተዝረክርከን ነው ያለን። አዎ ግን ፋሚሊም አስችልም ሰነፍ አንተ ደደብ ነህ አንተ ምናምን እሱም አለበት። ማደግም በራሱ ተጽዕኖ አለ። በጣም አለው። አልችልም እንድትይ አይገባሽም እንድትይ ባይዘው በምድር ላይ ሰነፍ ሰው የለም። ፕሩፍ ያደረኩት ነገር ነው። እንዴት ይኖራል? የለም ሲፈጠር ሰነፍ ሰው የለም። ስድብ ግን ልጅ ይኖራል። ስድብ ግን በጣም ዳሜጅ ያደርግሻል። ሰነፍ ነኝ፣ አልችልም፣ ጎበዝ ነኝ፣ አልሻሻልም። ውጤት የመጨረሻ የሚወጣ ተማሪ 6 እስከ 6 እስከ 7 እስከ 5 እስከ 7 እስከ 6 ድረስ የመጨረሻ የሚወጣ ተማሪ ድንገት 7 ያክል አንድ ድንገት ወጣ ይተሳቀልሽ ይኖራል። ቤተሰብ ነው ክሪክ እምነት ትችላለህ። ጥረት ስላደረክ ነው እንጂ እኮ ስላልሞከርክ ነው እንጂ እኮ ትችላለህ። አንተ እኮ ትንሽ ብታነብበት ስትይ ትንሽ አንዱ ሲያሳይሽ አንድ ውጤት ሲጨምር ሲያሳይሽ ዋው ትያለሽ። 2 ለማድረግ 3 ለማድረግ አንቺ ነሽ የምትሰሪው፣ ቤተሰብ ነው የሚሰራውና ቤተሰብ ነው ይሄን ነገር የሚያበላሽው ብዬ ስለማስብ እኮ እሱን እኮ ነው የምልሽ። ኢነርጂውን እንዳያወጣ ያደርገው ኢነርጂውን እኮ ነው የምልሽ። ኢነርጂውን የሚያበላሽው ግን ኢንቫይሮንመንት ነው። እኔ እሱ ነው ላወራሽ ይፈልጋል። ምክንያቱም ስለ ያው ቪዲዮ ምናምን ሰው ያለምንም ስልክ ላይ እንደዚህ ነገሮችን ሲያይ ማይሆን ነገሮችን ሲያይ አንደኛ ተደብቆ የሚያደርገው መጥፎ ነው ብሎ ስለሚያስብ ይመስለኛል። ያው ስናድግ እንደዛ አይደለ። ስለዚህ ነገር ያው ባህል ከምናምን ይኖራል። በርግጥ ግን ባህሉ ምኑ እንዳለ ሆኖ ግን ደግሞ ጥላቻም አያስፈልግም። ምክንያቱም እሱ ባይኖር ኖሮ እዚህ ምድር ላይ ብዙ ነገሮች የሚፈጠሩ አይመስለኝም በጭራሽ አይደለ። ያው ግን እንዳልሽው ቅድም በአግባቡ መሆን አለበት። ሰው ትዳር ላይ ሆኖ ምን ሆኖ በስነ ስርዓት ነው መሆን ያለበት እንጂ ከጉዳዩ ኃጢያት ነው መጥፎ ነው ባርቲንግ ነው ምናምን ብሎ ካየም ምናምን ነገርም በኋላ ጥሩ ስሜት የለውም። ለውስጡ በጣም ይላል ወይኔ ፈጣሪ ይጠላኛል ይላል፣ ወይኔ ምን ይሻለኛል። እና አሁንም ቢሆን ከፈጣሪው ጋር የማይቀራረበው ለምንድነው? ቤተሰቡ ጥሩ አይደለም ይሄ ነገር እንትን ነው ምናምን ስለተባለ እግዚአብሔርም በዛ አይነት አይቶት ይሄ ልጅ ምናምን ብሎ እንደ ቤተሰቦቹ ምናምን እንትን የሚለው ነው የሚመስለው፣ የሚቀጣው ነው የሚመስለው። ግን አይደለም እግዚአብሔርን ፍራ የሚለው ነገር እግዚአብሔርን ውደድ እመን ገብቶሻል። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ማለት ማመን መውደድ አይደል? ወደ የሚተረጉምበት መንገድ የሚነግርበት መንገድ ነው ቤተሰባ ኮሱን እኮ ነው የምልሽ። ታቡ የሆነ ነገሮችን አታደርግ፣ እግዚአብሔር የማይወደውን ነገር አታደርግ፣ 10ን ትእዛዛት ፈጽም። መተርጎም ግን አለብን ለልጆቻችን እኮ ሰው አይነግርሽማ። አይነግርሽም እንደ ፋዘርም እኮ ቄስ ነው እኮ አባቴ በደንብ እኮ ተምሬ ምናምን ያደኩበት ስቴጅ ይኖራል እኮ። ግን በዚህ ያክል ተረድቼው አላውቅም ነው። ሞር እንድፈራ ነው የተደረኩት ነው። በቃ ፈሪ እንደሆን ነው። ገብቶሻል? አዎ በጣም በተለይ ከፈጣሪ ጋር አንቺ ከእግዚአብሔር ጋር ካልተገናኘሽ ከማንም አትገናኝ። በጣም ከባድ ነው በእውነት። ዋናው እኮ ነው ዋናው ሶስ። ስለዚህ ቤተሰብ
ማድረግ አለበት? አሁን ለምሳሌ ያው ተፈጥሮ አይደለ እንግዲህ ይሄ ፋይሬጅ የሚባል ነገር የሰውነት ለውጥ አለ፣ የፍላጎት ለውጥ አለ፣ አካላዊ ለውጥ አለ፣ ፍላጎት አለ። ድንገት ወንዶች 14 15 ምናምን የሚሰማቸው ድንገት ስሜት አለ። ሴቶች የሰውነት ለውጥ ፈሳሾች የተለያየ ነገር አለ። የዛን ጊዜ ቤተሰብ ምን ማድረግ አለበት? እንደ ልጅ እኔ ያረኩትን ነግርሻለሁ ካስፈለገሽ። እኔ የሚመስለኝ መቅረብ ማለት መጥፎ ነው ብለሽ ከመናገር ይልቅ አንቺ ማሳልፈሽ የምታውቂ ከሆነ ምን የምናውቃቸው ነገሮች ከሆኑ ማለት ሼም እንዲሰማው ምናምን ነገር አለማድረግ ማለት ነው። እኔም እኮ እንደዚህ እንትን ብዬ ነበር ምንድነው አሉ እንደዚህ የሚያደርጉ ሰዎች ቀለል አድርገሽ እኮ ምናምን ስትዩ እኔም እኮ እንዲህ ነበር ብለሽ ስታስተምሪው ሞር አለቃ ሳትሆኚ ፍሬንድ ዝቅ ስትይ ማለት ነው። ያኔ እሱም ሪሌት ያደርጋል። ኢንተራክሽኑ በደንብ ይቀጥላል። በጣም ትክክል። አንቺ ምን መስሽ? እኔ አምናለሁ በዚህ እንደ እናት በመንገር አምናለሁ። በመንገርና ከዛ ከፈጣሪ ጋር ታገናኘዋለሽ። ከፈጣሪ ጋር ማለት ለምሳሌ ልጆች እንደው በፈጣሪ መንገድ ቢያገቡ ደስ ይላል። ልክ ነው። በክብር መንገድ ቢያገቡ ደስ ይላል። ያለ እድሜያቸው ወሲብ ባይፈጽሙ ደስ ይላል። እንደ ወላጅ ብቻ ሳይሆን ለራሳቸውም ለወደፊትም ጥሩም አይደለም። እንደ ፈጣሪ ኃጢአት ነው። እንደ ራሳቸውም ደግሞ በክብር ማግባት በክብር መዳር ምናምን አይደል ቀጣይ ትዳራቸው ላይም በጣም ትልቅ ክብር ነው የሚያሰጣቸው። ስፔሻሊ ሴቶች ብዬ ነው ማሰበው። ይሄን መንገድ ነው ማነግረው። ይሄ ልክ ነው። ስሜቱ አለ። ስሜቱን ማጥፊያ መንገዶች ይኖራሉ። ወዴት እንዲራሳቸው መመለስ እንዳለባቸው ታስረጃለሽ። ያኔ እነግርሻለሁ እኮ መጥቶ ጸጉር ወጣብኝ እኮ ማለት ነው እሰካም እኮ ወጣብኝ ደረስክልኝ ትያለሽ። ከዚህ ምንም ቲስ ኔቸር ነው እንዴ እኔ ደንግጫለሁ እኮ ሳይ ሰውነቴ ላይ የተለየ ነገር ስታይ ደንግጠሻል። ሰው የሚመጡ ከዛ ጋር የተያዙ የሚመጡ ነገሮችን እነግራለሁ። ይሄ ስሜት አለ፣ ይሄ ነገር ይሄ ሲሆን እንዲያርግ ይሄን ምናምን አታሽ አድርገሽ የራስሽን ደግሞ እንድታቀርበሻቸው የራስሽን ደግሞ ሪፈር እያደረግሽ አሁን ትልቁ ነገር ምን መሰለሽ ልጆች የወላጆቻቸውን ጨዋነት ነው የሚያውቁት። they don't know ስለነሱ ታሪክ ገብተሻል። ምን ነገራቸው ጨዋነታችን ብቻ ነው። እነሱ ጨዋ ስለሆኑ እኔ እንዲህ አድርጌ ግልጽ አድርጌ የሚሰማኝ የተፈጥሮ ነገር ላመልጥ ያልኩበት ነገር እንዴት አድርጌ ነግራቸዋል። ስለዚህ ቀጥላል ጓደኛ የሚለኝ ነው የምሰማው። ቢኮዝ እናትና አባት ያልነገሩኝ ብለሽ ነው የምታስቢው። ገብቶሻል። እናትና አባት ነው መጀመሪያ መንገር ያለበት ብዬ ነው የማስበው። እኔ አሁን አንዳንዴ አላስፈላጊ ነገር ልጅቷን ነግረሽ ልጆቹ ነግረሽ አይለኛል። የቱ ጋር መንገር እንዳለብኝ አውቃለሁ። ቦታ አለው። ውጤቱንም ስለማውቀው ነው። ገብቶሻል። እንደ ልጆቹ ማቹሪቲ ይለያያል። እኔ በጊዜ የማይሆን ነገር ጀመርኩ ስትይ ኃጢያት መሆኑን ነው የምትነግራቸው። እንደምትጠየፊ ያረግሽውን ነገር መንገር አለብሽ እነሱ እንዲጠየፉት። ሁሌ ጊልቲ ኮንሽስ እንዳልስ ነግራቸው እነሱ ያን ነገር ላለመፈጸም ቃል የሚገቡት ለራሳቸው። ግን ይመስላል ለምሳሌ እንደ ሜንታሊቲያቸው ነው እንደ ልጆቹ ሜንታሊቲ ነው። ለምሳሌ በኤርሊ ኤጅ ላይ ጀምሬ ቢሆን ኖሮ ነገር ሴክሹዋል ነገር ጀምሬ ቢሆን ኖሮ ጸጽቱን ነው የምነግራቸው። ልክ እኮ አልነበረ ያን እድሜ ከልሽው በዜሮ ባጣፈው ደስ ይለኝ ነበር። መሆን የነበረበት እኮ ይሄ ነው ስትይ ይሄ ነው መሆን ያለበት ለካ ማሚን ያማቴ ላይ ለምን እኔ ነገ ያመኛል ብላ ጨዋ እንድትሆን ያደርጋታል ብዬ አስባለሁ። የምታወሪበት አማርኛ ይመስለኛል እንደዚህ ልጆችን የሚያስተካክላቸው ብዬ ነው የማስበውና ልጆች ላይ መሰሪ በጣም ብዙ ወላጅ በጣም ብዙ አሳይመንት አለበት። በጣም ልጅ ከጓደኛው አይደለም መማር ያለበት። ከጓደኛ የሚማረው በልጁ ዕውቀት ልክ ነው የሚያስተምረው። ጓደኛሽ የምትነግርሽ በሷ ዕውቀት ልክ ቤተሰብ በነገራት ጓደኛ በነገራት ባወቀችው ልክ ነው የምትነግርሽ። ለአንቺ ትልቁ ሌሰን የሚወት ወላጆች ናቸው እና ወላጆች እዚህ ላይ መንቃት አለባቸው ብዬ አስባለሁ። አንቺ ምን ትጠብቂያለሽ ከወላጆች? እኔ ስሜትን ኢሞሽንን ቢያስተምሩ ነው የምለው። እኔ በጣም ከስሜት ጋር በተገናኘ ኧረ በስመ አብ እኔ በጣም ኢሞሽናል የምሆንበትን ቦታዎች አሉ። በጣም እንባዬ ሁላ ይመጣል ስለ ልጆች ሳስብ ማለት ነው። እና በጣም ንጹህ ሆነው መተው ሲያድጉ ግን የተለያየ ስሜት ቃላቶችን ሲያስተምሩ ጥሩ ቃላቶችን ቢያስተምሩ ቃላቶች ሲጀመርኛ ይሄ ችግር፣ ኃጢያት፣ መጥፎ ምናምን እንደዚህ ነገሮችን እኛንን ያስተማርናቸው። በእርግጥ ከኛ ኮንትሮል ውጪ ነው ሀገራችን ላይ እንደዚህ ቃላቶች አሉ ባህል ከስተም ምናምን ስላለ ግን ለቃሉ የምንሰጠውን ትርጉም ብናስተካክለው። ምክንያቱም ይሄ እንደዚህ አይነት ኔጌቲቭ ቃላቶች አሉ። ለምሳሌ ፍርሃት፣ ሼም፣ ጊልት እንደዚህ አይነት ስሜቶች ወይ ሰው እንደዚህ አይነት ስሜቶች አለው ወይ ደግሞ በጣም እንትን አለው ወይ ቱማች ድፍረት አለው ቱማች ፈጣጣ ነው ወይ ደግሞ በጣም ቱማች ፊር አለው። ሁለቱም ኢነርጂያቸው ደስ አይልም። አሁን ሰው ሴንተር ላይ ነው መሆን ያለበት እና ይሄ ፍርሃትን ምናምን ነገር ሳይሆን ከዛ ኢነርጂ ጋር ምናምን በተገናኘም ጥሩ እንዳልሆነ እኮ ተነግሪያቸዋለሽ ምናምን ነገር ግን መጥፎ ነው ይሄ ነገር ሐራም ነው ይሄ ባርቲንግ ነው ምናምን ስትያቸው
ድንገት እንኳን ካንቺ ቁጥጥር ውጪ ሆኖ እንደዚህ ነገሮችን ሲያስተናግዱ ድንገት ከዛ በኋላ የሚሰማቸው ስሜት ስለራሳቸው ነውና ያ ስሜት ነው መጥፎ ነው። እኔ ደግሞ የምለው እንዳይመጣ ማድረግ ይችላል ወላጃ ማለት ለምሳሌ ልስጥሽ ብዙ ጊዜ የምንከላከላቸው ነገሮች ስናደርግ እንደውም ሩጫችን የሚበዛው ለምሳሌ ቤት ከለከይ ለምሳሌ ቤት ልጅሽ በጣም እንዲያጠናልሽ ምናምን ከፈለግሽ ቲቪ አታሳዩም ግባ ነው የምትዩ እና ግባ ባልሽ ቁጥር ከቤት እስከሚወጡ ድረስ ነው የምትጠብቂው ስትወጪ ከወጡ በኋላ ይከፍታሉ ሪሞት እጃቸው ላይ ግን ቤት ውስጥ ማታ ምናምን ራት ላይ አባት ወይ እናት ነው ሪሞት የሚይዙት በእነሱ ቁጥጥር ውጪ አይደለም ማለት ከ18 ከዛ ዓመት በላይ ነው ምልሽ ወጥ ትልቅ ሆኖ እንደዛ ነው ግን ከቤት ሲወጡ ያስተውሳለሁ ቃና ስንከለከል ከትምህርት ቤት ምናምን ሲወጡ ከፍታለሁና በረሲም ቋቋ ስልክ ምናምን ልክ እንደዛ ነውና አሁን ግን አስቢውና ኢማጂን ኤኒ ታይም ከክላስ መተው ምናምን ነገር ብትሰጫቸው ሪሞት እንደፈለጋችሁ ብትያቸው ሊሰለቻቸው ነው የሚችለው ነው ሲሰጫቸው የተከለከለ ነገር ሳይሆን ሲቀር ችግር የለውም እንደፈለክ የጥናት ሰዓትም አለ ግን ደግሞ እንደፈለክ ራስን ሞር ካንቺ ይልቅ ራሱን ማኔጅ እንዲያረግ ነው ማስተማር ከቻልሽ ያኔ ሊሰለችዋል ከዛ ይገባል ወደ መሄድበት ነገር እና ሌሎች ነገሮች ላይም ሶሶች ላይም ልክ እንደዛው ማጨስ መጥፎ ነው መቃም መጥፎ ነው ፖርኖግራፊ መጥፎ ነው እንትናን መስደብ መጥፎ ነው እዛ ቦታ መሄድ ጥሩ አይደለም ዜን ጓደኞች ጥሩ አይደለም ስትዩ ልጁን የበለጠ ይፈልጋል ነው መስጨው አዎ እንደዛ ከማድረግ ኮንሺየስነሱ ላይ እንዳይኖር ማድረግ ትችላለሽ ኔጌቲቭ ነገሩ ማይሳይት ነው ለምሳሌ መቃም ቤተሰብ ይበተናል መቃም ኢኮኖሚካሊ ዳሜጅ ያደርጋል መቃም ጊዜ ይበላል መቃም ከትምህርት ያስተናግላል ማይሆን ጓደኞች ጋር ይሄ ነገር ማድረግ ከሲስተም ያወጣል ቆይ እሱን ማያቂ ይመስልሻል ነው ጥያቄ እኔ እንጃ አቁም እንደዛ ብለሽ ነው በረምብሮ የሚያውቁት እንዴት አያውቅም ግን ይሞክራል ሲያጨስ ሰው እንዴት ሳምባህን ዳሜጅ እንደሚያደርግ ይናገራል እኮ እያወቀኞች እኮ የሲጋራ ፓኬት ላይ ይገላል የሚል እያዩ ነው የሚያጨሱት ለምን ይመስልሻል ነው እኔ ኩሱን እኮ ነው ይመስልሻል እኮ መጀመሪያ እንዳይገቡበት ማድረግ ነው ከገባበት በኋላ እሱ ከባድ ነው ልጆች እንደዚህ ነገር ውስጥ የሚገቡት ከኤክስፒሪየንስ ከምሰማቸው ሰዎች ልንገርሽ ምክንያቱም ሂድን ኢሞሽን አላቸው ስትረስ ውስጥ ሊገቡ ይችላል በተለያየ አይነት ኬዝ ወይ ሪሌሽንሺፕ ላይ ተፋተው ሊሆን ይችላል ከቤተሰብ ጋር ምናልባት የሚነጋገሩ ቤተሰብ የሚያስጨንቃቸው በጣም ፎርስ የሚያደርጋቸው ልጆች ይኖራሉ ስለራሳቸው ስለመፈጠራቸው ስለራሳቸው በደንብ ሳያውቁ ህይወት ስልችት ያላቸው ሰዎች ጭንቀቱን ኮንትሮል ማድረግ ሲያቅታቸው ወደሱ ሲገባሉ በተለያየ አይነት መንገድ ይገቡና ይለምዱታል እና እዛ ውስጥ ሲገቡ ካልም ነው የሚሆኑት እንደዚህ ሰዎችን ስለማውቅ አንድም ያው መደበቂያ ነው ከዛ በኋላ በቃ ሜስ ውስጥ ነው የሚገቡት እዛ ውስጥ ሲሆኑ ይልሽ ከሰማቸው ሰዎች ምን እንደሚሉኝ ታውቂያለሽ እንደዚህ ነገሮችን ስጠቀም ጭንቀቶች ይጠፋሉ ነው ይሄዳሉ ትደነዝዣለሽ ስደነዝጂ አክቹሊ ስለራስሽ ብቻ እንድታስቢ እዚሁ እንድትሆኚ ያደርግሻል ከዛ በኋላ ጭንቀቶች ስለሚጠፉ የማይሆን ነገሮችን አታረጊም ባይዘው ከምን ነገር በላይ ውስጣዊ ሰላም በጣም ትልቅ ነገር ነው በጣም እና ያንን ሰላም ሰጥቷቸው አይደለማ ጊዜያዊ ነው ግን ይሰጣቸዋል አሁን እንደዚህ አይነት ሰዎች ለዛ ነውና ከቤተሰብ ከሪሌሽንሺፕ ከተለያየ አይነት ነገር እንደዚህ ዳይቮርስ ሲፈጠር በሆነ አይነት ኬዝ ውስጥ ሲገቡ እንደዚህ ነገር ውስጥ ከሚገቡ ይልቅ ሌላ መፍትሄዎች እንዲጠቀሙ ማስተማር ራሱ አንድ ነገር ነው ፈልገውት ላይሆን ይችላል ፒር ፕሬሸር ሊሆን ይችላል ከቤት ሲወጡ የት ከማን ጋር የሚገናኙ ታውቂው ነገር የለም ይዘሻቺም ተቋጥረሽም አትቺም ባይዞ ያው የእምነት ተቋማት ጋር እንዲሄዱ ማድረግ አንዱ ነገር ነው ሞር እግዚአብሔር አሁን ትልቁ ነገር ነው እንደ መፍትሄው ሰንበት ትምህርት ቤት አለ እንግዲህ ለኦርቶዶክስ እንግዲህ በየትኛው እምነት ላይ ያሉት ወደ እምነት ተቋማት ሄደው ከፈጣሪ ጋር በጣም አታችድ እንዲሆኑና ሞር ፈጣሪን ሲፈሩ ሁሉ ነገር በዜሮ ያጣፉታል ሾርት ከቱ እሱ ነው እኔ ብዬ ማለት እምነታቸው ላይ ጠንካራ እንዲሆኑ ማድረግ ስለ ይቅርታ ስለ ሌብነት መጥፎ ነገር የሚባሉ ነገሮችን ማስተማር ልጆቹ እንዲፈሩ ሳይሆን በራሳቸው እንዲተማመኑ ግን ታቡ የሚባሉ ነገሮችን መንገር በየጊዜው ይሄ መጥፎ ነው ይሄ ምናምን አይደለም የምታስተምሪበት መንገድ እንዳልኩሽ ነው የተለያየ ኤግዛምፕል እየሰጠሽ ነው የምታስተምሪው እንዳልኩሽ ይሄ ነገር እዚህ ጋር መንካት አትችልም ካልሽ ኦፍ ኮርስ ያነሳዋል the way የምታወሪበት መንገድ እማልችለው ለምንድን ነው ሲልሽ መልስ መስጠት አለብሽ እኔ አሁን ቅዱስ ዛሬ ስንት ዓመት ነው 3 ዓመት 4 ዓመት ነው ኢንተርቪው ሳደርገው ለምን ነው የሚለኝ አትወጣም ለምን ማይን ጓደኝ ለምን ልክ አይደለም አካሄድ ለምን ለምን በጣም ቡብ ያደርገኝ ጀመረ ማለት ነው ሶ ኦኬ ለምን ጠበቅ ማለት እንትን አለብኝ ተደጋገመና ለምን
ንገሪኛ እና ምለው የለኝም ንገሪኝ እምለው የለኝ። ኦኬ ሶኒ ጋር አንድ ክፍተት አለ ማለት ነው። ማማኔ ቁጭ በይና ምንድነው ለምን እስቲ አስረጂኝ። አሁን ለምን አለችኝ። እሱ ለምን ለኔ ንገሪ ለምን አትሄድም? ለምን ጓደኛ አይሆንም? ለምን እንዲያትሆን ለምን ትይዋለሽ? እና ምን ላድርግ? ሪዝኑን ንገሪው። ለምን የምትይበት ምክንያት ካንቺ ኤክስፒሪየንስ ንገሪ። ለምን የምትይበት እንዳጠፋብኝ ሊሆን ይችላል፣ ስለምወድም ሊሆን ይችላል፣ ጓደኛ አደገኛም ነው ብቻ ለምን ለሚለው ነገር መልስ ስጪው። መልስ ይፈልጋል። ከዛ ኦኬ አልኩኝ። አሁን እኔ እንግዲህ ራሴን መፈተን አለብኝ። እሱን ለማስተካከል እንደገና ያን ቃል መድገም አለብኝ። ቅዱስ ይሄ ጓደኛ ከዚህ ጓደኛ ጋር ድጋሜ ላይ ካልፈልግም። ለምን አለ ቢኮዝ ይሄ ልጅ እንደዚህ ስለሆነ እንደ አይነት ነገሮችን ስላየው ማን ነገሮችን ስላየው ስለማይጠቅም ምርጫ አንተ ነው። ግን ነገ ህይወት የምትኖረው አንተ ነው። ወደድክም ጠላይም ሃይ ስኩል ትምህርት ከጨረስክ በኋላ ዩኒቨርሲቲ ሙሉ ሃይ ስኩል ተማሪዎች ካንተ ጋር የሉም። አንድ ሰው ሁለት ሰው ይዞ የሚሄደው ዩኒቨርሲቲ ጨረሽ የሉም። አንድ ሰው ሁለት ሰው ይዘሽ የምትቀሪው ይሄን አስረዳው። ይሄን በይኛ ማሚ በቃ ይሄን በይኝ ነው ስትይ ለምን እንደሆነ ንገሪ። በነገርሽኝ ቁጥር ችግር ይሰማሻል። አይሆንም ነው ብዙ ቤተሰብ አይሆንም ነበርኩኛ ይኸውልሽ መሀል ላይ አይሆንም በቅዱስ ላይ ማማ ምንም አላንገራገጨችኝም። ሶ ያን ትንሽ ሊያንገራገጨኝ ሞከረው ቅዱስ ነበር ነው ማለት ጀምሮ ቀጥሎ እነ ዳዊት ላይ በደንብ መስራት እሱ አመለጠልኝ። ለምን ለሚለው ነገር ብቻ ነበር ቅዱስ መልስ ይፈልግ ነበር። ይሄን ጓደኛ አንተው አንዴ እንዲያስቀንድቦት መጣ ማለት ነው። አንድ ጓደኛ አልወደውም ነፍስ ያልወደደው ከዛ እንዲህ ይሄች ቆርጥ መጣ። ምንድነው ፀውሬን ክሊንከት ስላደረኩት ማሚ ስለማያምር ይሄ አምራ ብሎኝ ነው አለኝ። ማን ያደረገው አልኩት። ከማጋ ያደረገው ከከሌ ልጅ ጋር። እሺ ስልክ ውስጥ የቤተሰቡ እናት የለውም አባት የለውም እህት ነው ያለችው። ደውልኩ። ምንድነው እየሆነ ያለው? ምን እያረክሽ ነው ያለሽው? ጭራሽ ልጅን አስቀንድቦት መጣ ልጅ። ቅዱስ እኮ ነው ያደረገው የተባለው። እዛ ሄዶ ቅዱስ ነው ያለው። ከሄ ደግሞ ለኔ ይሄን ያለኝ። ማን ነው የምትይው? ሪያሊቲ ሾው ለቅቄዋለሁ። አብጄ መጥቼ ጉዘጭ ነው ያልኩት። አሁን ካልሞከርሽ መች ትሞክራለሽ? ግን እኔ አሁን እንደዚህ ያደረኩት መጨረሻ ነው። በቃ ሰውነቴ ዳውን የሆነው ማማ አለቀሰች። አልጠብቅም ከአንተ ብላ ማለት ምን ሆነ ምን ችግር አለው? መጨረሻ ላይ አንተ እንደዚህ መባል ትፈልጋለህ ስለ አለ አይሽ አላወቁም። እሷ መምለጫ የሆነች ከዛ ልጁ እንዳይመጣ መጣ። ግቢ መጥቶ ቁጭ ብሎ ምንድን ያደረከው ልጅን ስለው ኧረ ማሚ አለኝ ከዛሬ በኋላ እዚህ ግቢ እንዳላይክ አንተ የኔ ልጅ ጓደኛ መሆን አትችልም ሄድ አልኩት። ሄደ ቀረ። ከዛ ሌላ ጓደኛ አለ አንድ ጓደኛ ይሄ ነው ያንተ ደግሞ ደመነፍስ አለ ታውቂያለሽ እናትነት ላይ በደንብ ይሄ ነው ያንተ ጓደኛ ስቲል አብረው ናቸው። የመረጥኩት ጓደኛ ያልመረጥኩት ጓደኞች የሉም። በምንም ነገር የሉም ነው የምልሽ በውጤትም በምንም እና እንዲህ አይነት ነገር አለ። በሪዝን መንገር ማለት ለምን ነገር መመለስ ልክ ነሽ። እሱኛው ነገር ላይ አንዳንድ ነገር ላይ ጓደኛ ወይ አካባቢያችሁን እየመሰውን ለመምሰል የምትሞክሩት መንገድ ልክ አይደለም የሚል ነገር አቅርበሻል። ከምን አንፃር ምን አይተሽ ነው? ሰውን ለመምሰል በስኬትም እኮ ሊሆን ይችላል እኮ በማሳካትም ሊሆን ይችላል፣ ቤተሰብን ሞዴል በማድረግም ሊሆን ይችላል ምናምን። ግን የሆነ ነገር ለማድረግ ሰዎችን ነው ሰው የሚከተለው። በምንም ነገር ማን ይከተል ራሱን መከተል። ከዛ ውጪ ደግሞ ይሄ ሞዴል የሚያደርጋቸውን ሰዎች እነሱን ቢያውቅ ነው የምለው። ምክንያቱም እነሱም ሲያያቸው ደስ የሚል ነገር ይኖራል፣ ግን በስተጀርባም እንዳለ የሚያውቅ ነገር የለም። ከካሜራ በስተጀርባ ማለት ነው፣ ከሚያየው በስተጀርባ ውስጥ። አሁን አንቺ እኔ እንደዚህ ስታወሪኝና ቤት ስሆን ከራሴ ጋር ስሆን አንድ አይደለንም እና ሰዎቹን ቢያውቅ ነውና እኔ ቅድም ብለው ነገር አለ። በቃ ሰው ውስጡ ነው ፈጣሪ ያለው፣ እውነታ ውስጡ አለ። ራሱን ያዳምጥ። ስልክ ላይ ምን ላይ ጫጫታ ውስጥ ከሚሆን ጸጥ ብሎ ተቀምጦ የሚፈልገውን ነገር ራሱ ፈጣሪ ንገረኝ ቢለው ውስጥ ይነግረዋል ነው። ቁጭ ይበል ጸጥ ብሎ በቃ እንዳልሽው በቃ እምነቱ ላይ ፎከስ ያርግ፣ ጸጥ ይበል ነው፣ ከራሱ ጋር ይገናኝ። አሁን ለምሳሌ አክቲንግ ይፈልጋለሁ እንደከሌ መሆን ፈልጋለሁ የሚሉ ልጆች አጋጥመኛል። እንደከሌ አክተረስ መሆን ፈልጋለሁ እንደከሌ። አሁን ተው የምትይውን ነገር ነው የምነግርሽ ያለሁት። እንደከሌ አይደለም አሁን የምትይው ነገር እንደራስሽ ነው። እንደከሌ አይደለም አንቺ ራስሽ ሆነሽ መውጣት አለብሽ የሚል አቋም ነው ያለሽ መሰለኝ አይደል? ራስሽን ፍላጎትሽን እንትናን አትሆኝም። ካልሆነማ ያ ሞዴል የምታደርጊው ሰው የሆነ ነገር ሲሆን ሞዴል ልታጪና ዜሮ ትገቢያለሽ። እና ይሄ ፍላጎትን ራሱ ካለማወቅ ጭምር ነው፣ ከራስ ጋር ካለመገናኘት ችግር ነው እንጂ እኔም እኮ መስሎኝ ያውቃል። አንዳንድ ሰዎችን ሳይ እንደሷ ሁኚ ቪው አላት
እንደዚህ ነበር አግኝቼ ስትዝናና አንድ ቪዲዮ እኮ ነው ያየሁት ማለት ዳር ውሃ አለምን ይዛ ይመስልሻል ወይኔ ታድላ ገና 10ኛ ክፍል ነኝ እኮ ወይኔ እንደሷ ነው ሞኖ ማሚ ዘፋኝ ነው ሞኖ እላታለሁ ማለት በየሄደችበት ማሚ ኪችን ሄደች ሳሎን ማሚ እንደዚህ ሆኜ ልሽ ዘፍኜ ከዛ ታውቂ በቃ ዋን ዌይ እንደሷ መሆን አለብኝ ድምጿን ራሱ ኤግዛክትሊ እሷን ለማድረግ ነው የምሄደው ምንም ነገር ማለት ነው ግን አይሆንም ከዚህ የሆነ ሰዓት ላይ እሱም አልሆነም ሌሎች ነገሮችም ልክ እንደዚህ ኳስ ተጫዋች ለመሆን ሞክሬ ማቃለው ቦኖ አይነት ነገሮች እሱም ኮንዲሽኒንግ ነው ያልነበርኩም ሌላም ነገር ብቻ ይሄን ፈልጋለሁ ብለሽ የምትያዝ ብዙ አለ እኔ አልነበርኩም ምትፈልጋለስ ነው ወደ ራሴ ስመለስ እንዳልሽው ይሄ ሂሊንግ ፕሮሰስ ጀምር ጸጥ ስል ራሴን ሳዳምጥ ምንድን ነበር ልጅነቴ አስተዳደጌ እንዴት ነበር ምንድነው የሚያስደስተኝ ምንድን ነበር ኮንዲሽን የተደረኩባቸው ምንድነው እንዲነሽ ተብዬ ተባልኳቸው ግን ልክ ያልሆኑ ምንድናቸው አንዳንድ ፍላጎቶቻችን በሙሉ የሰው ሰጀሽን ነው ካየሽ ፎከስ ሚል ፊልም አለ ኦኬ እሱን ቢያዩት ማለት ነው ፎከስ ኦኬ ያስተምራል በጣም በቃ ሰው ምንም ይሄን ያክል ኮንዲሽን ድነን ያልኩት ማለት ፊልሙ ላይ ስነግርሽ የሱ ፍላጎት እንዲመስለው ተደርጎ ስራዬ ብለው ነው ሰውየውን ይሰሩበት አሁን ስለኛ ህይወት ነው ሁላ የሚያወራው ነው መሰለሽ የሆነ ሲዘን ላይ ነው ምንድነው ቁማር ላይ ነው ማለት ነው እና እንትን ይያሉ ተመሳሳይ ቁጥር 55 ነው 53 ቁጥር 55 ቁጥር ይመስለኛልና ይሄን ቁጥር እንዲመርጥ ምን እንዳደረጉ ታውቂያለሽ በተረጋጋሚ ቁጥሩን የተለያየ ቦታ ላይ መንገድ ላይ ማለት ሰውየው እኮ ባለሀብት ነው እንዲለምደው ቁጥሩን እንዲያዩ በየመንገድ ይደቅኑበታል በተለያየ አይነት ቋንቋ ቁጥሩን ያሳዩታል ተመሳሳይ አይነት ፊት ያሳዩታልና ጨዋታው ላይ ምረጥ ምናምን ሲባል ተሰጥቶት ሲያይ ያንን ቁጥር ነው የመረጠው ፎከስ ሲያደርግ ለዞም አምኖት እርግጠኛ ነኝ በቃ አሸንፋለሁ ብሎ ያንን ቁጥር ነው የመረጠው ባለሀብት ነው ሰውየው በደንብ ነው እንትን የሚለው ምናምንና ማለት የስንት ሚሊዮን ብር መሰለሽ የተበላው ሉዝ ያደረገውና 55 ቁጥር ሲመጣ ሉዝ አርጋል ተባለ ባይ ዲፎልት ሰብኮንሺየሱ ላይ ሰርተው ሴቭ አድርጓል እሱ ነው የምልሽ በተረጋጋሚ ይውልሽ ከሰዎች ከማያውቁት ሰዎች መንገድ ላይ ስትሄጂ ማለት ኢንቫይሮንመንት ምን ያህል ኮንዲሽን እንደሚያደርገን ይሄ ያዋጣሻል ይሄን ብትሞክሪ ጓደኛሽ ሆነ እሱ ከፍታ ስታይ የሆነ ሰዎች የሆነ ቦታ ላይ ሶሻል ሚዲያ ስታይ ምናምን ይሄን እንድትሰሪ ሰጀስት ያደርግሻል ውስጥሽ ዴን የሆነ ሰዓት ላይ ምረጭ ስትባይ ያን ነገር ስትመርጪ ያንቺ መስሎሽ የምትመርጪው ግን ይሄ ሰብኮንሺየስሽ መርጦት ነው ፕሮግራሚንግሽ እንጂ ያንቺ አይደለም ሰውየውን እንደበሉት ነው በቃ አንቺም ተበልተሽ ነው ህይወት ላይ ማለት ነው ፊልሙን በጣም የሚገርም ፊልም አየዋለሁ እንዴት እንደሚያስተምር ማለት ነውና ከዛ ለመውጣት ደግሞ መረጋጋት ነው ቁጭ ማለት ነው ያለብሽ በቃ ሶሻል ሚዲያ ላይ መሆን ትንሽ ረገብ ማለት ራስሽ አለማየት አትችይም ማዳመጥ አለብሽ ፍላጎትሽን ማወቅ አለብሽ እግዚአብሔር ይግለጥልኝ yes ራሴን እንዳቅ ለምድር የመጣሁት ለምድር የተፈጠርኩት በምን ላገልግል እውነት ነው ለውጥ ላምጣ የቤተሰብን መስማት የለበትም ወጣት ቤተሰብን አሁን ላይ ለምሳሌ እኔ ቤተሰብ አካውንቲንግ ማኔጅመንት እና እንዳጠና ሎ ምናምን የሚፈለግ የነበረው ቤት ዩኒቨርሲቲ ጋር ቲያትር ነው የመረጥኩት ቲያትር ደግሞ የዛ ጊዜ ብዙ አይደለም ተፈላጊነት እና 2 ስታር አድርጌበታለሁ ምናልባት እንዳትዘሉት አይነት ፎርም ስሞላ 2 ስታር አድርጌያለሁ this is focus ይሄ ነው የኔ ፍላጎት ግን ያኔ መጻፍ እንደምችል ነው ማውቀው አክቲንግ እንደምችል አላውቅም ብቻ ነፍሴ እሱን ይፈልጋል በትክክልም ነፍሴ ፈለገ እንጂ አላውቀውም አክቲንግ ችሎታ ስላለኝ ይሄ ችሎታ ስላለኝ ምናምን ብዬ ምለው አይደለም ያለኝ መጻፍ እንደምችል አውቃለሁ ገባሁ ቲያትር በቃ በጣም እንትን ብዬ ተመደብኩ ከቤተሰብ ጋር 1 አመት ምናምን ታክሩፎኛል ከ1 አመት በኋላ ደሞዙ የሚቆረጥልኝ ተስፋ ሲቆርጡ ማለት ነው ግን እዚህ ጋር ደርሻለሁ ያን ራሴን አዳምጫለሁ አንሰማም አይደለም ባይዘይ ማማከር አሪፍ ነው ፍላጎትሽን አውቀሽ ለቤተሰብ ማማከር አሪፍ ነው ቤተሰብ ወደፊት ኢንካምሽ ምን ያህል አሪፍ እንዲሆን ስለሚፈልግ የተሻለ ገቢ የምታገኝበት ትምህርት ነው ምን መርጠው ሁሌም ጥሩ ነው ቤተሰብ ላይ የትኛውን ባላንስ አድርገሽ ነው ያሽን ፍላጎትም የቤተሰብ ፍላጎትም ባላንስ ማድረግ አለብሽ ወይስ ምንድነው ያንቺ ግንዛቤ እኔ እንደ ወላጅ ነው የነገርኩሽ እንዳለፍኩበት እኔ በምን ልክሉን አሉ አላውቅም እንግዲህ ይሄ አሁንም ሳውራ የኔ ፐርስፔክቲቭ ነው እና አንደኛ በጣም በቃ ቤተሰብን በጣም ነው የምወደው ከልቤ ነው የምነግርሽ ማለት ምን አርጋ እንዳሳደገችኝ አውቃለሁ እናቴ በጣም ነው የምወዳት በጣም ማለት ከምነግርሽ በላይ እና ላይመስላት ይችላል ስልሽ ሳትሰሚ ስትቀሪ በቃ ከቤተሰብ ወጣሽ ንቀት ይመስላል አይደለም
አይደለም በቃ መጨረሻ ላይ የሚፈልጉት እኛ ምን ፈልገው ነገር ኖሮን መስኬታማ እንድንሆን ሲጀመር አንደኛ ቤተሰብም እኛ እንድንሆንለት የሚፈልገው ውጤታማ እንድንሆን ምን ፈልገው ቦታ ላይ ደርሰን ራሳችንን እንችለን እነሱን ከመጦርም በላይ እንድንሆን በደንብ የሚፈልጉት ግን ያንን መንገድ ሲያስተምሩን ከነሱ ኤክስፒሪየንስ ልክ እንጂ ጀነሬሽኑ በተቀያየረ ልክ እሱን መረዳት ይቀራቸዋል ነው ምለው እኔ ያውሻ እና በዛ ነው እንጂ እኮ እንድማርም የተፈለገው ነው ዩኒቨርሲቲ ላይ ምንድነው አንደኛ ናቹራል ነበር እንድማር የሚፈልገው ሶሻል ገባው ለምን ናቹራል የሚመርጡት ተማሪዎች ጎበዝ ናቸው እና መምህራኖች ይውላ ይሄ ፓራዳይም ስነግርሽ በቃ ሰው ምን ያክል ኮንዲሽን እንደሆነ ጎበዝ ተማሪ ሲባል ናቹራል ላይ ነው የሚገባው ምናምን ተብሎ ውጤቴም ቆንጆ እኮ ነው የሚያስገባኝ እኮ ነው ግን ሶሻል ላይ ስገባ ማለት መምህራኖች ያውቁኛል በጣም ስልሽ በደንብ ነው የሚያውቁኝ በጎብዝናዬ በስራ ስርዓት ጨዋነቷ ወይኔ ተሳታፊነቷ ምናምን በሚባል እና ናቹራል ገባሻ ምን መረጥሽን ኦሬዲ ዘግተዋል እኔ ናቹራል እንደምገባ እና እኔ አልገባውም እንዴ ለምን ምናምን አይ ፍላጎቴ ሳይኮሎጂ ማጥናት ነው ምናምን ቃል የምፈልገው እሱ ነው ከበፊት ጀምሮ መስራት የምፈልገው እዛ ላይ ነው ሰው ደግሞ ሳይኮሎጂ አያዋጣም አዎ ልጅ እንደዛ ነበር የምትፈልገው አስለውጠናት ነው ይማስለውጥም ማተር እንደሚያደርግ እሺ አያዋጣም የሚቅርብሽ ማለት ዘነቡብኝ ሰዎቹ ያቸው ስለሚወዱኝ እኮ ነው አስተማሪ ሳይቆርቁ ይዞኝ እንዴ ምን ሆነሽ ነው በቃ እናቴማ ቤት መለመን ነው የሚቀራቸው ኧረ አንቺ ልጅ ባክሽ ከቤተሰብ ቃላት ውጪ አንቺ ልጅ ምናምን ሲሉኝ ትፈራለሽ አዎ እና ግን ሶሻልም መረጥኩኝ እንደምንም ሄድኩኝ ከዛ በኋላ ነው ግቢም ገብቼ በዲፓርትመንቱ ዙሪያ ህዝብ ነው እኔ ላይ ስልሽ በቃ አትመርጭም ትመርጫታለሽ ቤት በስርዓት በቃ ዱላ ቀረሽ ንግግር ማለት ነው እኔ አልሰማው ይሄ ማለት እኔ አዳመጥኩኝ ራሴን ያኔ እኮ ምንም ሁላ ኮርስ አላገኘም ምንም አውቀው ነገር የለም ግን አሰብኩትና ጭራሽ እንትን አካውንቲንግ ኢኮኖሚክስ ምናምን ሰው እንትን ሲል አይገባኝም ስልሽ ጎበዝ ነኝ ስልሽ እኮ ውጤቴ ቆንጆ ነው ምናምን ሁሉም ላይ ብታስገቢኝ ማለት ነው የምሬ ነው ገኒ ሰቅዬ ነው ልወጣ የምችለው ምንም ላይ አስገቢኝ ምንም ላይ በቃ የኔ ሜንታሊቲ ነው ቤት ሳድክ አንደኛ ነው ስባል እንትን ያልኩት አንቺ በመረጥሽልኝም ይሁን ማንንም በመረጠልኝ ላይ ልግባ አይኖ በቃ የኔ እንትን ሁሌ አንደኛ ነኝ ሁሌ የምገኝበት ቦታ ላይ ሁሉ አንደኛ ነኝ እና እችላለሁ እንደምችል ታውቃለች እና በእነሱ ምርጫ ነው ሊያረጉ የፈለጉት እኔን ትተው ማለት ነው እኔ አንቺን ቢልሽ እና ማሚ እንደፈልጊው እንደዚህ ኧረ በስማም እንዴ ኧረ እቺ ልጅማ የሆነ ነገር ትደረገው ትጠመቅ ነው የሚቀራቸው ወሬያቸው ከተሻለ በቃ ፋይናሊ አልሆነም በቃ ወይ ተወጫለሽ ወይ እንትን ያለሽ ሁሉ አይነት ነገር ወይ ከዚህ ቤት ተወጫታለሽ ወይ ትማሪያታለሽ በኋላ ላይ ተመረቀሽ ወጥተሽ ስራአትሽ ምናምን እዚህ ቤት ልትቆይ ይመስሎሻል ማለት ንግግሩ ወደ ማስፈራራት ነው ስልሽ የምታምኛቸዋለሽ እና ሪስክ ነው ወሰድኩት አሰብኩበት ቤት ሁሉም ፈርቷል ወንድሜም ፈርቷል ኧረ ሰላም ወይ በጎናት ተማሪ ሁለት ዲግሪ ለማር ስልሽ እነሱ ይሁሉ ለገንዘብ እኔ አልቀጠርም ነግራቸዋል ምንም ብር የለኝም እኮ ቢዝነስ ሰራለሁ አውቃለሁ ምንም የለኝም እኮ ምክንያቱም ቤተሰብ ላይ በሙሉ አንድ ቢዝነስ ማን የለም ሁሉም ተቀጣሪ ናቸው እና እሱ ነው የተለመደው ያ ነው ማውራም እሱ ነው ቤተሰብ የሚመክረን ምክር አንዳንዱ የተለመደውን እንጂ ትክክለኛው ነገር ላይ ሆን ይችላል እኔ ደግሞ ማቀው ነገር አለ ስለዚህ ችግር የለም ሲጀመር ስለማልቀጠር መማሩም ለእናንተ ስለሆነ ሲጀመር ባልማርም በጣም ብዙ እንደማግዝ አውቃለሁ አይ ነው በራሴ እርግጠኛ ነኝ በራስ እርግጠኛ የሆኑ ሰው በፈጣሪ ደግሞ እርግጠኛ ነው እውነት ነው እና ምንዬን የቀጠልኩት በቃ ትመርጫለሽ ምናምን አይደለም ቤት ግራጁዌት አድርጌ ስራ አጥቼ እንትን ቀርቶ ግራጁዌት ሳላረግ ነው ከቤት ስራ የጀመርሽው ያ ግራጁዌት ሳላረግ እወጣለሁ ወጥቼ ነው እንትን ምለው ምናምን ኧረ እኔ ብዙ ነገር እንደሚያስቡት አይደለም ሁሉም አሁን ይሄን ስንል ደግሞ አሪፍ ነው በጣም ሁሉም አይደለም ሁሉም አሁን ራሱን ያዳምጥ ፍላጎቱን ያዳምጥ አልፎ ግን አንዳንድ ምክር የሚያስለውጡ ደግሞ አጋጣሚዎች አሉ ኢፌክቲቭ ይሆኑ ይኖራል እኮ አሁን ማማ ለምሳሌ ሳይኮሎጂ ወይ ሞት ናቸው እኔ በቃ ራሷን አታዳምጥ ተዋት የምትፈልገው ታርግ የሚል ነገር አቋም ያስኩኝ ረጅም ጊዜ ሳይኮሎጂ ሎው ነበር መጀመሪያ ሎና ሳይኮሎጂ እሷ ጋር ቫሪ እያደረጉ ነው የመጡት ሁለቱ ናቸው በህይወቷ ውስጥ እንዲህ ሲያደርጉ ሌላ ትምህርት የለም ሳይኮሎጂ ሎ ትላለች ሳይኮሎጂ ሎ ነው ያደገችው ልጅነቷ ላይ ሎ ከዛ በኋላ ከፍያል ሳይኮሎጂ ስትመጣ አብዛኛው ዶሚኔት አደረገ ሳይኮሎጂ ክርክር ገጠም እኔ ፍላጎቷን ታዳምጣለሁ
ወንድሞቼ አይ አይደለም ሳይኮሎጂስት ትምጣ የሚል ነገር ሎው አባትዬው ደግሞ ሎው ነው የሚሆነው እንደውም እንደ መካሪነቷና እንደ ጉብዝናው ነው ሳይኮሎጂ አስተማሪ ተወለ ሳይኮሎጂ ነው እሷ አሁን እንደዛ ነች አሁንም ያ ነው በጣም ከዛ መጨረሻ ላይ አጣየቀያለሽ አይደል ሎው ገባሽ መጨረሻ ላይ ማን አይደለም አባትዬውም ገባ መብት አለው እሷ ላይ ሰው ሁለታችንም አዳመጠችና ወስኝ ተባለች ከዛ ከወንድሟ ጋር ተቀመጠ ወስኙ ተባለ እኔም ራሴን ፍላጎት ታዳምጣልኩኝ አባትዬው አይ ሎው ሳይኮሎጂ ሳይሆን ሎው ነው ማለት ያለበት እሚል ነገር አረገ አልወሰንም ሐሳብ ሰጠን ሁለት ተቀመጡ ሁለት ወሰኑ ሎው አለች ማለት ተማረች አሁን እሷ አይቆጫት በጣም እንኳን ያኔ ሐሳብ ይገርታለች አንዳንድ ዶሚኔሽኖች ለአንዳንድ ልጅ ያስፈልጋል ለአንዳንድ ልጅ ግን ይሄ ተምሮ ተቀጣሪ ሆኖ መኖር አለበት የሚለው ሜንታሊቲ ማሳደግ ተገቢ አይደለም ምርጫው እሱ ነው መቀጠርን እያሰበ ልጅ አይደለም ሆነ ያለበት የተሻለ ቢዝነስ መስራት እንዳለበት እያሰበ እንዲያርግ ያስፈልጋል ብዬ ነው ማስበው ሁለቱም በቦታው ትክክል ናቸው እንደ ወላጅ ማስበው ያንቺን በራስሽ እኮ መስመር ትክክል ነው አሁን እኮ ሲያዩ እኮ ምንም ያመሰግናሉ አሁን አሁን በጣም ግሬትፉል ናት ማም ስለኔ ነው ሁላ መታወቅ እውነትሽን ነው ሄደችበት በጣም ምትኮራብኝ አዎ በደንብ ነው ምትኮራብኝ ምክንያቱም ብዬም አላሳፈርኳትማ ብዬም ወጥቼ የሆነ ተሸማቅቄ ወይኔ የሆነ ጨርቅጥም ብዬ የሆነ አይነት ቦታ ላይ ሆኜ አልተመለስኩኝም የማይሆን ቦታ ላይ አላገኘችኝም የማይሆን ቦታ ላይ ተገኝቼ አላውቅም እስካሁን በጣም ምትኮራበት ነገር ቢሆን እሷ እንደዚህ አላረለ ወጣት ሆነሽ የሚያምሩሽ ይሄ ናይት ክላስ እንደዚህ ምናምን ሁላ አላቆም ስልሽ አላቆም እኔ ጭራሽ በህይወቴ እና አዲስ ነው ሁላ አዲስ ነኝ አይጠቅምሽም እንኳን አላውቅም አዲስ ነኝ ምንም ማውቀው ነገር የለኝም ወጥቼም እንደዚህ ነገር አላውቅምና ስታወራኝም ራሱ እባክሽ ሆነ ያው ከፍቅር ስትመክረኝ ኧረ ማሚ ምንድን ነበር ግን ንገረኝ አላውቅም ሄጄ አላውቅም ስወጣ እንኳን መሄደው ራሴን ማሳድግበት ነገሮች ላይ የሚያሳድጉኝ ሰዎች ጋር ምናምን ነው ነው ያ እንጂ ሰውነቴም አይታዘዝም አይዶን ነው እንዴት እንደሆነ አይታዘዝልኝምና ደሞሱ እንዴት ትለያለሽ ንግግር አነጋገርሽ ሰዎችን ታወሪበት መንገድ አይተሽ ኢነርጂ እኮ ያስታውቃል እንደምትለው በተለይ እናቶች ያውቃሉና ሙሉ ዘጭ ያለ ትረስት እንዳላት አውቃለሁ እኔ ጋር ሁላ የደወለች ትነግረኛለች አቺኮ መቼው እንትን የምትይ ደግሞ ማለት በፊት ሙድ የምትይዝበት ፓርት አሁን በጣም አፕሪሺዬሽኗ ከፍ ያለ ነው በጣም ሌሎች ላይ ትረስት በጣም ማተራረጋል ልጆች ላይ ያው ከፍቅር ነው እንወርቃለን ማለት ወርቂያለሽ በዚህ ብትይሽ ትወርቂያለሽ ብላስባ ካለማውቋ ግን እኔ ሄጄ አርጌ ሳሳያት ረረረረረ በጣም ትልቅ ነገር ነው በጣም ትልቅ ሌሰን ነው እየነገርሽኝ ያለሽ እኔም እየተማርኩ እንደ አዲስ ከልጅ ጋር ይችላል ቃጥሎ ዳዊትና ባቢን የሚቀርኝ ቅዱስ ወረዲ ጥሩ ነው እግዚአብሔር ይመስገን በደም ሰምቶኛል ደሞ በራሱ መንገድ የሚሄድበት መንገድ አለ ያውን ስፖርትን በቃም እቃወም ነበር ኦኬ አንደኛ ተቃዋሚ በቀደም በቃ ሜዳሊያ ይዞልኝ ሲመጣ ቆሜ ጨበጨብኩኝ ኦኬ ልክ ነው ለካ አየሽ ቅዱስ ሊያመልጥ የሚችለው መንገድ የመለሰልኝ ስፖርት ነው ኦኬ እሱን ደግሞ ያወቀው ማን አባቱ አየሽ ሰው ተለያይቶም አስተዳደግ ላይ መስራት የሚባለው ነገር እዚህ ጋር ነው እዚህ ጋር ነው ስለዛ ጋር የሆነ ነገር ሰፖርት ያደርግና ቀስ ብሎ ሳልጮ ምናም ሳልንጫጫ እዚህ ጋር ደግሞ የራሱን ኤክስፒሪየንስ ሰጠዋል ገብቷል እንዴ እኔም ከዚህ ጋር እሱም ሳያቅም አውቆም ሳያቅም እንሰጣለን የሆነ ነገር ይሰጣል ለካ ልጁ ስፖርቱ ነበር እሱ መንገድ ዩኒቨርሲቲም አለ ጥሩ የሚሆነው ያ ስፖርቱም አለ ገብቷል እየሄድሽ እያገሻቸው ልጅ ሲሄድ ህፃን ልጅ እንዲያወርቅ እየደገፍሽ እንጂ ጭራሽ አትሄድም ብለሽ ቁጭ ብታረጊውማ አይሆንም ይሄዳል ይሮጣል ትልቅ ሰው መሆኑ አዝለሽ ነው ይሮጣል እንጂ ያመልጥሻል ይሮጣል እንዴ ብሎ ቀዳዳ ፈልጎ ይሄዳል ስልሽ ዳዴ የሚሉ ህፃናቶች እንጂ ገና ዳዴ እንደሚሉት ገና በሁለት እግራቸው እንዲሄዱ ባታለማመጃቸው አሁን ላይ ምን ሊሆን ይችላል ሰው ማገዝ ያስፈልጋል በጣም ትልቅ ነገር ነው እስቲ ሌላም ደግሞ ጨምሪልኝ ነገር ካለሽ ኤክስፒሪየንስ ካየሹ ነገር ከህይወት ሰው በጣም ደስ የሚል ነገር እንደሆነ ሰውን በጣም በፍቅር እንደሚያስፈልግ ነው ማቀው ጀጅመንታል ስለነበርኩኝ እኔ ሰውን በጣም አግሬሲቭ በመሆን ሰዎችን ማስተካከል ይመስለኝ ነበር ብዙ ስላወኩኝ ሰዎችን ኢንፍሉዌንስ ማድረግ ምችል ይመስለኝ ነበርና ኬር በጣም እንደሚያስፈልግ ተረድቻለሁ ከሰዎች በላይ ከነገራቶች በላይ እግዚአብሔር ላይ መደገፍ በጣም እንደሚያረጋጋ ተምሬያለሁ ከምንም ነገር በላይ ደግሞ በቃ አይደለ ይሄ ከሌሎች ሰዎች ጋር ሰዎች ራሳቸውን ኮምፔር ባያደርጉ ምክንያቱም እኛም ሰዎች ነን ዶም የበለጠ ሰውነትን ነው የምንረዳው ሰዎች ጋር ባይቀርብን ቁጥር ይሄ የምናስባቸው ትልቅ ናቸው የምንላቸው የተለየ ነገር የላቸውምና ራሳቸውን ከማይሆን ነገር ጋር እንትን ብለው የሼም የጊልት የሆነ አይነት እንትን ውስጥ ባይከቱና ራሳዬን ለምንድን የተፈጠርኩት ለምንድን የመጣሁት የሚለውን አውቀው ራሳቸውን አምነው እንዲቀጥሉ
ቢሆኑ ራሳቸው ላይ ኮንፊደንስ እንዲኖራቸው በጣም ትልቅ ነገር በጣም ስማርት ቦልድ ሃይ ነው የምፈልገው። እውነት ነው። በጣም ትልቅ ነገር እውነት ነው። ስለ ምርቃት ምን ታስቢያለሽ? ምርቃት ስለ ወላጅ ምርቃት እኮ በጣም ደስ የሚል ምርቃት ምን ፊል ታደርገሽ? ምርቃትን ፈልገሽ ታውቂያለሽ? አድርገሽ ታውቂያለሽ? ለመመረቅ በጣም አይ አድርገሽም ሳይሆን እኮ ቤተሰብ እንዲሁ መራቂ ነው ሲጀመር። ግን የቤተሰብ ምርቃት ምንድነው መሰለሽ ኤነርጂ ነው። ስቲል ይሄም ኤነርጂ ነው ትራንስፈር የሚያደርገው። እኔ ከቤት ከናቴ ጋር ተነጋግሬ ስወጣና ፒሶኝ ስወጣ ውጪ ላይ የሚኖረኝ ቀን አንድ አይነት ሊሆን አይችልም። እና ሆኜ ብዙ ነገሮችን ስላየሁኝ ምንም ቢሆን ሰው ሲቆጣ ቤተሰብ የሆነ ነገር ሲለም ምናምን ባድ ኢንቴንሽን ስለሌለው መጥፎ ኢንቴንሽን ስለሌለው ተቀብለን ብናልፋቸውና ስቲል በፍቅር ብንሰጣቸው ኳሊቲያቸውን ብናይ ያረጉልንን ነገር ብናይ በጣም እኛም ያው ወልደን ነው ወደፊት የሚገባና አንቺ የምትይኝ ነገር እውነት ነው። ያው እኔ ስላልወለድኩኝ ስለማላቅ ገምቼ ነው የምነግርሽ። አንቺ ነሽ ሞር የምታውቂው ስሜቱን ኤቭሪቲንግ አንቺ ነሽ የምታውቂውና ብቻ ትልቅ ክብር እንደሚገባቸው ስለማቅ በጣም ምርቃት ማለት ደግሞ ሁሌም ለነሱ ፍቅር መስጠት ነው። ሳታውሪ ትግባቢያለሽ እኮ እናወራለን። ኮሌክቲቭ ኮንሺየስነስ አለን ሁላችንም እና ኢንቴንሽናችን ሁሌ ጥሩ መሆን አለበት። እነሱም ደግሞ ለነሱ ማድረግ ያለብንም ነገር ሁሌም ጥሩ ስለሆነ እውነት ነው። ብቻ ዘር ነው። እውነት ነው። በጣም ትልቅ ነገር ነው። በጣም ነው የማመሰግነው። ፖድካስት ይኖረናል በቅርብ የምንጀምረው ከልጆቼ ጋር እዛ ጋር ትመጫለሽ በደንብ ከነሱ ጋር ሶስታችሁን ቁጭ ብዬ አያችኋለሁ። በጣም ደስ በዚህ ጉዳይ ላይ ሴቭ ይደረግ ቅርብ ጊዜ እንጀምራለን። በጣም የእውነት በስፋት ደግሞ እዛ ጋር በደንብ እናወራዋለን። በጣም ነው ደስ ያለኝ ሰላምዬ። በጣም የመጀመሪያ ፖስት ታደርጊ ቲክቶክ ላይ ምን ነበር ኮሜንቱ? ምን ነበር ቪዲዮሽ? እሰራለሁ ምናምን ኮሜንቶች አሉ። አንቺ ልጅ አይደለሽ እንዴ? ምን ገብቶሽ ነው ህይወት አሁን ምናምን ደግሞ ካሜራው ኢንፊኒክስ ነው ምናምን እንትን ነው እቻ ለውያ ይሄ ነው ያ ኦኬ እሺ። ኧረ ሲያስቅ እሺ። ኮሜንት ምን ነበር? ብዙ ነው። ስለምንድን ፖይንትሽ ታስታውሻለሽ? ሰሞኑን አንድ ስለ ገንዘብ የገባኝ ነገር ልንገራችሁ። በጣም የገረመኝ ማለት ነው። ገንዘብን በጣም ለመቆጠብ ለማሽሞንሞን ምናምን ነገር የምትሞክሩ ሰዎች ግን መቼም ቢሆን ገቢያችሁ እንደማያድግ ታውቃላችሁ። በቀን የምታወጡት ወጪ ለምሳሌ 100 ብር፣ 200 ብር፣ 1000፣ 2000፣ 10000 100,000 የሚያወጣ ሰው አለ። ለምሳሌ ከአባካኝነት ጋር አይደለም ያገናኘሁኝ ያለው ግን የገንዘብን ትሪክስ ነግራችሁ እንዳደኩኝ ማውቀው ሳይሆን እስቲ አምጪው ሰዎች በሙሉ ይሄ መልእክት ይመለከታል። ምናልባት የሆነ ጊዜ ሊጠቅመኝ ይችላል። ምናልባት የሆነ ጊዜ ሊያበላኝ ይችላል። ታስታውሽ ጊዜያችሁን ገንዘባችሁን አጥፍታችሁ አሁን ላይ ትልቅ ሰው ነው እኮ የምትመስለው። ፀጉሬ ነው ማለት እንትን ነው መሰለኝ። ዝም ብላችሁ እንትን አትበሉ። ህይወትን ሲሪየስ እዩ አይነት ነገር መሰለኝ። ኦኬ በቁም ነገር ህይወትን ነው። አዎ ሰው ላይ መስራት ደስ ስለሚለኝ ዝም ብዬ መካከራለሁ ቁጭ አድርጌ። አላነብም እኮ ያኔ ምንም አውቀው ነገር የለኝም። ግን ሰውን መስማማት ቁጭ ማለት ማውራት በጣም ነው የምወደው። በጣም የሚገርም ነው። ፀጉርሽ ለምደው ሁሌ ወደ ኋላ አስዘሽ ነው ማይሽ መሰራት ቁጥጥር ምናምን ወደ ኋላ አስዘሽ ነው ብዙ ጊዜ ያዩት አይደለ? አብዛኛው ብዙ ቪዲዮ ላይ እንደዛ አይደለም። አረ ወደ ኋላ ላይ ወደ ኋላ ላይ ወደ ኋላ ላይ አላቅም አላስተውልም። ይሄው ወደ ኋላ አሁን ያቸው ቪዲዮዎችሽን ይሄ ወደ ላይ ነው። ይሄ ወደ ላይ ነው አሲዘሽ ምናምን ነውና አዎ ልብ ብለሽ ታውቂያለሽ? ኖርማል ነው። እንዴት ላሲዝ እኔ እንጃ ነው እንደዚህ አድርገሽ ለምንድን ነው በደምብ ተሰርተሽ ነው እንደ ሌሎቹ ለምን እንትን አትይም? ሁሌ ቤት ውስጥ ሆነሽ አዎ ልብ ብለሽ ታውቂያለሽ? አዎ አይቻለሁ። አላስተውሎም አይቻለሁ። ኦልሞስት ሁሉ ወደ ላይ አልፎ ነው ለቀሽ። ምክንያት ይኖርሻል ብዬ ስላሰብኩ የጠየኩሽ። መጥፎ ነው እያልኩሽ አይደለም። በመሰራት ዙሪያ እንትን ልምምድ ስለሌለኝ ነው። ብዙም ደስ ስለማይለኝ ለምጄው መሰለኝ። መልመድ ነው። እኔም ለነገሩ እንደዛው ነኝ። ኢንቴንሽናል ይመስሉኝ ወይ ደግሞ ድንገት ተቀምጠሽ የሆነ ነገር እያሰብሽ ድንገት ይዘሽ የምትነሺ ምክር ውስጥ የምትገቢ ይመስለኛል። ልምድ ነው። አይ እንትን የለኝም። አሁን ስጠይቅኝ ራሱ ምን ማለት እንዳለብኝ አላውቅም። ኮንሽስ አይደለሽም ለዚህ ጉዳይ። በጣም አሪፍ። በጣም ነው የማመሰግነው። እሺ ጨርሽ። ለእናትሽ የምትያት ነገር ካለ አስተላልፊ፣ ለአባትሽ የምትይው ነገር ካለ መዝጊያ እናድርግ ለካሜራው። ቤት በጣም ነው የምወዳቸው። በጣም ወዳቸዋለሁ እና ኮራቸዋለሁ ወደፊትም እና እንደዚሁ ወዳቸዋለሁ። ፍቅር አለኝ፣ በጣም ሪስፔክት አለኝ። ለማህበረሰቡም ለሰውም ደግሞ ፍቅር ይኖራቸው ለቤተሰባቸው
ባድ ኢነርጂ እንዳይኖራቸው አደራ ይቋጥራል። እውነት ነው። በጣም ነው የማመሰግነው። ይሄን ተባረኪልኝ። ለፖድካስት ደግሞ ተመልሰሽ መጥተሽ ደግሞ በስፋት በደንብ ከልጆች ጋር በደንብ የምናወራበት ፕሮግራም ይኖረናል ማለት ነው። ደስ ይለኛል። ቴንክ ዩ ሶ ማች ሰላም። አመሰግናለሁ። ተመልካቻችን የልቤ እውነት የተሰኘው ፕሮግራማችን ላይ የነበርነው ዛሬ እንግዲህ የ21 ዓመቷ ወጣት ሰላም እንግዲህ በቲክቶክ እና በኢንስታግራም በጣም ብዙ ነገር እየነገረችን ያለችው በራሷ እድሜ ካሳለፈችው ከልጅነቷ ጀምሮ የሚያጋጥማቸው ሰዎች ያጋጥማቸዋል ያልፉበታል ብላ የምትለውን ነገር እየመከረች ነው የምትገኘው። በጣም ትልቅ ነገር ነው። ዛሬ የሚያወራነው እንደ እናትና እንደ ልጅ ነው በደንብ ያወራነው። አመሰግናለሁ። በጣም አመሰግናለሁ። እናንተም ታሪክ አለን የምትሉ ካላችሁ በ0905832283 ላይ ደውሉልን። ዋትስአፕ፣ ቴሌግራም፣ ኢሞ እና ቫይበር ላይ የ5 ደቂቃ ታሪካችሁን በድምጽ ቀርጻችሁ ብትልኩልን አይተን ገምግመን እንጠራችኋለን። የዛሬ ፕሮግራም ይህን ይመስል ነበር። እንግዲህ ፕሮግራሙን ከወዳችሁ ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። የዛሬን ጨርሻለሁ። ሰላም ለእናንተ።